ማለት ሙስሊሙ እንዴት ነው አርት ላይ ምንድነው የተቀሳቀሰው? እኔ ማን ሙስሊሙን አስጠራለሁ በተዋናይ በአክተር ምናምን ብዬ ማለት እንትኑ ዓለማዊ ስራ ላይ ማለት ነው ገብቷላ ይቅርብኝ ምናምን ፌመስ አክተር መሆን አለብኝ ምናምን ብዬ ሰግጬ አሁን መሰገጥ የሚለው ነገር አዶናይ ሳያመጣው በፊት አንተን ያመጣው ማለት እኔ ማለት በሰዓቱ መሰገስልህ በቃ የሆነ ነገር ላይ ገግመህ ምናምን ነገር በቃ ለዓላማ ጠንክረህ ስትሰራ ያህ ነው። እኔ አሁን እውነተኛ ታሪክ ላይ የተመሰረተ የአንድ የጉራጌ ልጅ ታሪክ ከሀገር ቤት ተነስቶ ከተማ መጥቶ ሊስትሮ እየሰራ ምናምን ነገር ከዛ ልክ አረፋ ሲደርስ አገር ቤት ሲሄድ ቤተሰቦቹን ሲያገኝ ምናምን ያለው ስሜት ምን ይመስላል የሚል ጀመርኩል መጽሐፍ ምናምን ነገር እውነተኛ ታሪክ ምናምን በቃ ስቅጥ ነው ያለው። በቃ የፈጠነ ነው ሪዝቁ የመጣው ሳገባ ማለት ነው። ያው በእርግጥ እኔ እንትን አከብራለሁም አላከብርምም አይነት እንትን ውስጥ ነው ያለው። ገብቶሃል አይደለ? ገና እዚህ ነገር ላይ የሆነ ውሳኔ ውስጥ ያልገባው ሰው ነኝ ለማክበሩም ላለማክበሩ ማለት ነው። ገብቶሃል? የማያከብሩም አካልን አልጋፋም አላከብርም የሚለውንም እሰማለሁ። ገብቶሃል? የማይከበር ወሰጡ ላይ ነኝ ግን ማወቅ እፈልጋለሁ የማይከበርበትን ምክንያትና የሚከበርበትን ምክንያት። 1.1 ነው እንደዛ ረስቼዋለሁ። ብቻ ከ1 ሚሊዮን በላይ እሱን ራሱ በአጭር ጊዜ ውስጥ እንድናሳካ ያደረጉን ቤተሰቦችና ሻቢክና ዳዳ ላይ ያሉ ቤተሰቦች ማለት ነው። ክበሩልን። ማሻአላህ። ምን አለ ምንም የለ ቢኖር ትዝ ይልህ ነበረ አዎ ምንም የለ ረሱላችን አለይሂ ሰላም ላይና እንዲሁም እስልምና ላይ በጥቅሉ በቃ የሚደረጉ ጥላቻዎች ለምን የሚል ጥያቄ ይፈጥራል። እስልምናን እንዲያጠኑ ይጋብዛቸዋል። ለምን ይላሉ። ከዛ ያባሉ ያጠናሉ፣ ወደ እስልምና ይመለሳሉ ማለት ነው። ስፖንሰር አለና ሚል አካል ካለ ብቻ ነው መጣውና ለኩራት ምናምን አይደለም ደክሞናልና በዚህ ሰዓት ላይ ያው ቤተሰብ መስርተሃል በደንብ ገቢ ማግኘት አለብህ። የሆነ ድል መሰጠው ለሶሻል ሚዲያው ነው ያስባሉ። እኛ ጋር ሪሌሽናችን ምንድነው እኛ ቻናል ላይ መቅረባቸው ብቻ ነው እንጂ ሌላ ምንም አይነት እንትን የለም። አንዳንድ ቻናሎች ላይ አሉ ገብቷል። እንደ አይነት ሳሚት ካለኛ ጋር የለም። አዎ ጥበብ እንዴ ጥበብ እኛ ጋር ምን አለች እኮ እኔ ጋር ሳይሆን ማለት ኢስላሙ ላይ አለ። ጥበብ በደንብ አልተጠቀምንበትም ነው መጠቀም አለብን ቢያስ መደቆሳችን እኛ ችግር የለውም እንቋቋማለን። ግን መደቆስ እስከ መቼ ነው ገብቷል? ብር የስፖንሰር ችግር ኢስላሚክ ሚዲያ ሙሉ ማለት ይቻላል ማለት ነው። ኢስላሚክ እንትኑ በቃ ኢስላሚክ አርት ጋር በተያያዘ ያለው ችግር የመጀመሪያው ችግር ፋይናንስ ነው። ባዕድ አውዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ራህማን ራሂም። ሰላም አለይኩም ወራህመቱላሂ ወበረካቱ። ክቡራን ተመልካቾች እንደምን አላችሁ? ከሐምዳን ፕሮዳክሽን ሐምዳን ፖድካስት ይዘንላችሁ መተናል። እንግዲህ በሐምዳን ፖድካስት ወጣቶችን ኢስላሚክ ኮንተንት ላይ የሚሰሩትን ወጣቶችን ጋብዘን የህይወት ተሞክሯቸውን የምንቃኝበት ፕሮግራም ነው። በቀጥታ ወደ ፕሮግራሙ እንሄዳለን። እሺ ተመልካቾች፣ የዛሬው የሐምዳን ፖድካስት እንግዳችን በሚዲያው ዘርፍ ታዋቂና ብዙ እንቅስቃሴዎችን የሚያደርግ ወጣት ነው። አብዱከሪም አብዱረዛቅ ይባላል። ቀጥታ ወደ እሱ እንሄዳለን። አቡኪ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስቲ አብዱከሪም ማን ነው የሚለውን ነገር እስቲ ንገረን። መርሃባ። በቅድሚያ ያው የሐምዳን ፖድካስት ፕሮግራም አዘጋጆች እንዲሁም ተመልካቾች አሰላሙ አለይኩም ወራህመቱላሂ ወበረካቱ ብያለሁ። እንዲሁም ሌሎች ተመልካቾችም ሰላም ጤና ይስጥልኝ ብያለሁ። ያው እኔ ወደ ሚዲያው ከመጣሁኝ አትሊስት ወደ 15 ዓመት አካባቢ ሊጠገኝ የተወሰነ ዓመት ነው የሚቀረኝ። ምናልባት ወይ 12 13 ዓመት ብለው ይቀለኛል ቢያስባለውና ሚዲያው ላይ ከቲቪ ጀምሮ አሁን ላይ በርግጥ ያው ሶሻል ሚዲያ ላይ ነው በደንብ አክቲቭ ያለሁት። በተለይ ዩቲዩብ አካባቢ ላይ በጣም አክቲቭ ነኝ። በጥቅሉ ቢያንስ 12 ዓመት አካባቢ ላይ ሚዲያው ላይ ቆይቻለሁ። ኸይር አቡኪ፣ እስቲ አሁን ወደ ልጅነት የመቦረቂያ ዘመንህ ልውሰድህ። የቂራት የትምህርት ህይወት እስቲ ምን ይመስላል? እሱን እኔ የቂራት ማለት አንድ ሙስሊም ያው መቅራት ያለበት ደረጃ አለ ማለት ሌቭሎች አሉት። የቂራት ገደብ የለውም። ግን ቤዚክ የሆኑ እንደ አንድ ሙስሊም ማወቅ ያለባቸው ነገሮችን አውቅ ያለው ብዬ አስባለሁ። ያ ማለት ያው ቁርአንን ማወቅ ግዴታ ነው፣ መቅራት ግዴታ ነው ለአንድ ሙስሊም ማለት ነው። አሁን እኔ በአጭር ጊዜ ውስጥ በልጅነቴ ነው ወደ 8 አካባቢ ላይ ያለው 1 ዓመት ባልሞላ ጊዜ ውስጥ ነበረ ቁርአንን ያከተምኩት። ሰፈራችን ላይ ከኔ ቀድሞ እንትን ሙሉ 30 ጁዝን በመቅራት በመጨረስ እህቴ ነበረች። ከዛ በኋላ እኔ ነኝ የተከተልኩት። ታላቅ እህቴ ማለት ነው። ከዛ በኋላ እኔ ነኝ የተከተልኩት።
የተወለድኩት እኔ ክፍለ ሀገር ነው። ክፍለ ሀገር ወደ ጉራጌ ዞን ላይ ኤግዛክት ቦታውን ለመጥራት ጉንችሬን አልፎ ጋርባዶንም ያልፋል። ከዛ አጋታ የሚባል ቀበሌ ጎንደርሴ የሚባል ሰፈርና አውራጃ ነው የሚባለው። እዛ አካባቢ ላይ በ1986 ይህችን ዓለም ተቀላቀልኩ እልሃለሁ። እዛ ተወለድኩ። ከዛ በኋላ ለሁለተኛ ጊዜ ያው በድጋሚ ከ4 ዓመት አካባቢ ላይ በድጋሚ አዲስ አበባ ወደ ክፍለ ሀገር ላለመለስ ጥዬ መጣሁ ማለት ነው። ያው በስነ ስርዓት ማስታወሰው 4 ዓመት ከምናምን ላይ ነው እና ክፍለ ሀገር ላይ ያው እንደ ማንኛውም የክፍለ ሀገር ልጅ ከብት ምናምን ጠብቅ ያለው በቃ ክፍለ ሀገር ስትሆን የምታደርጋቸው ብዙ ነገሮች አሉ። ዋና ስራ ያው ትምህርት እዛ አልጀመርኩም ነበር፣ ግን እዛም ቅራአትም ጀምሬ ነበር። እዛ አቀራሩ ይለያያል የተለያየ ቦታ ክፍለ ሀገር ላይ። በነገራችን ላይ ያው ቁርአንን ስትጀምር የምትቀራባቸው መንገዶች የተለያዩ ናቸው። እኛ ወደ ጉራጌ አካባቢ ላይ አሁን ለምሳሌ ምናልባት አሁንም ይጥፋ አላውቅም እንጂ አሁን ኪስራን እንደ አሊፍ ላስቲክ ምናምን እንደዛ እያለ ነበር ተብሎ ነው። እንደዛ ነበረ። ኤግዛክት አሁን ጠፍቶብኛል ስለ እዚህ እንደመጣ ወዲያው ተቀይሮብኛል። በስነ ስርዓት በቃ የከተማ ልጅ በሚቀራበት መንገድ ነው። እዚህ አዲስ አበባ ሰው በሚቀራበት መንገድ ነው የቀራ ነውና ብቻ እዛ ለየት ነበረ። የተወሰነ በቃ ሙሉ ወደ ፋቲሃ ሳልገባ ነበረ እዛ አቋርጬ የነበረውና ትምህርት አልጀመርም ልጅም ስለነበረን ማለት ነው። ያ አፍ መፍቻ ቋንቋ እንደሚባለው እዛም ቁርአናችንን እዛ እያፍታታ ነው ነበር እንደመጀመሪያ ማለት ነው። ከዛ ለሞቴል በቃ መጀመሪያ አዲስ አበባ መኖር የጀመርኩት ለሞቴል ላይ ነው ማለት ነው። ለሞቴል ማለት ሱመያ መስጂድ ታውቃለህ? ለሞቴል ለሾላ እሱ ሳይመሰረቱላ ነው እዛ አካባቢ ላይ። ከዛ እሱ እንደውም ትንሽ ያ መስጂድ እንደውም ታሪካዊ ነው ማለት በመከራ የተገኘ መስጂድ ነው። ሰው ሞቶበታል ምናምን ነገርና ብዙ ትግሎች ነው እና ቁርአን ራሱ እዛ አካባቢ ላይ እንቀራ ነበር። እንደዚህ በወር 3 ብር እየከፈልን እንደገና ቤታችንም ላይ መጥቶ የሚያስቀራን ነበር። እሱም በወር 5 ብር እየተከፈለው ምናምን ነገር። ሌላም ደግሞ አመድ የለማ መስጂድ ወይንም 24 ነጃሺ መስጂድ በደንብ የቀራን አሁን እዛ ነው። ግን እዛ በስነ ስርዓት አልቀራንም። በደንብ ስለ መስጂድ በቃ ከትምህርት ቤት እንመጣለን ወደ መስጂድ ሄደን የምንቀራበት አመዴ መስጂድ ነበር 24 ነጃሺ መስጂድ ማለት ነው። እዛ ምናምን ስንሄድ ግን በአብዛኛው ልክ እንደ ትምህርት ቤት ነበረ። ፎርፍ ነበር ፎርፈን ምናምን ኳስ አስበዋል። ቁርአን ብለህ እየወጣ ሄደ ምናምን ነገር ኳስ ነው የምትጫወተው ምናምን ነገር። ትሬኒንግ ሁላ ገብቼ ነበር ፕሮጀክት ምናምን ነገር የኳስ የሚገርምህ እዛ ወጥቼ የቸርች ፕሮጀክት ነበር ማለት የፕሮቴስታንቶች እንትን ነበርና መስጂድ ብዬ እየወጣሁ እኔ ትሬኒንግ ምናምን እሄዳለሁ። ግን አላወቅኩትም በነገራችን ላይ መጨረሻ ላይ ነው ያወቅኩት። እኔ ኳሱን ነው የፈለኩት። ከዛ ኋላ ላይ ነው እያወቅሁ ስመጣ አወቅኩኝ። ግን ባወቅኩበት ሰዓት ላይ ቶሎ መውጣት ነበረብኝ ሌላ ዓላማ ይዞ ስለነበረ ማለት ነው። ከዛ ቀስ ያለን ወደ ሱመያ መስጂድ ወደዚህ ከመጣ በኋላ ቆርቆሮ ነበረ በሰዓቱ ሱመያ መስጂድ ማለት ሾላ ያለ። እዛም ቀራን። እዛም እንደዚሁ ልክ እንደዚህ እናስቸግር ነበረ። ሆያ ሆዬ እየጨፈርን ኡስታዝ እየቀጡን ምናምን ነገር ብቻ እዛም የተወሰነ እንትን አለን። በስነ ስርዓት በቃ ከመጀመሪያው ጀምሮ አሊፍ ብዬ ጀመርኩ። ከዛ እስከ መጨረሻው እስከ ሱረቱል በቀራ ድረስ በ6 ወር ያጠናቀቁበት እዛ ለሞቴል ላይ ይሄ በቃ ሙሉ ጀማው ተሰብስቦ የሚቀራበት ነበርና እዛ ነው ያከተምኩት። ከዛ በኋላ ትምህርትም ቄስ ትምህርት ቤትም ጀምሬ ነበር። ቄስ ትምህርት ቤት የሚባል አሁን ይኖር አላውቅም። የለም አሁን ላይ የለም። በቄስ ትምህርት ቤት ነው እኛ ጋር በእኛ ጊዜ ኬጂ እስከዚህ ኢቭን የተጀመረ አይመስለኝ። የተወሰኑ አካባቢዎች ነበረ ኬጂ 92 ላይ አይ ቲንክ 92 አካባቢ ማለት ነው። እኔ አሁን 6 ዓመቴ ላይ አካባቢ ነው አንደኛ ክፍል የገባሁት። የሀብታም ልጆች መገለጫ ምናምን ነገር ነበር ያን የሚመስለው። ወላሂ እሱን አላስታውስም። ብቻ ግን አብዛኛው በቃ አዲስ አበባ በተለይ የመንግስት ተማሪ አያውቀውም። እርግጠኛ ነኝ አያውቀውም። እንደ መንግስት ተማሪ መታቆት ካለ እስኪ ኮሜንት ላይ አስሩልኝ። በዛ ሰዓት ቄስ ትምህርት ቤት የተማርኩላ 92 ላይ ቄስ ትምህርት ቤት የተማርኩላ በእርግጠኝነት ኬጂን አታውቅም። ኬጂን በአባባል ሊያውቁ ይችላሉ እንጂ ሊሰሙ ይችላሉ። እኔ የሀብታም ትምህርት ቤት ስኩል ኦፍ ቱሞሮ ምናምን አውቃለሁ። ገብቶሃል? ኤሌመንተሪ እየተማርኩኝ አካባቢም ላይ ስለነበረ ማለት ነው። እና ቄስ ትምህርት ቤት ስማር ምናምን ነገር በቃ እዛ ስንማር ግን አንዳንዴ ትንሽ ወደ አይ ቲንክ ይሄ የምንማርበት መንገድ ምናምን ነገር ወደ እምነቱ የሚያስኬድም ነገር ነበረው መሰለኝ በሰዓቱ እንትንን ነበር አባታችን ሆይ ምና አቦጊዳማ ኖርማል ነው። እና ግን በአንድ ዓመት ቶሎ በቃ ጆሮን ያዝኩኝ። ጆሮ መያዝ ማለት እንደዚህ ትይዛለህ ትወጣለህ።
አድጋል ማለት ነው። አድጋል ጆሮን ከነካ አድጋል። አይ ቆንጆ የልጅነት እንትን በጣም ኢንትረስቲንግ ነውና ያላስቆምኩም ለዛ ነው። የልጅነት ህይወትን አየንና እስቲ ስለ ኤሌመንተሪውና ግቢ ስለነበሩት ትምህርት ቤት በነበሩበት እንቅስቃሴዎች ውስጥ የነበሩ በአርት ዙሪያ እስቲ ስታደርጋቸው የነበሩ እንቅስቃሴዎች ካሉ እነሱን እናያቸው። መርሃባ። ያው እኔ ኤሌመንተሪ የተማርኩት እንትን አሁን ላይ ቦሌ ክፍለ ከተማ ሆኗል። መገናኛ ጋር ያለው ትልቁ ህንጻ ቦሌ ወይ የካ ነው ቦሌ ከሁለት አንዱ የሆነ ክፍለ ከተማ ሆኗልና በተለምዶ ያው ዘርፈሽዋል ይባላል ወይንም ምስራቅ በር ቁጥር 1 ይባላል። ሌላ ምስራቅ በር ቁጥር 2 አለ። ኤሌመንተሪን እዛን ያጠናቀቅኩት እንደውም አንዳንድ ሰው ወሎ መጣያ የሚለው ማለት በብዛት በቃ የድሃ ምናምን ተማሪ ተሻግሮ ያለው ነው። አሁን ፈርሷል። መገናኛ ኦኬ። ህንጻው ተሻግሮ ያለው በዛኛው ከድልድዩ በዛ በኩል ያለው ትልቁ ህንጻ አሁን ሙሉ ለሙሉ ፈርሷል። ሳይ ወላሂ እምበይን ነው የሚመጣው ማለት በጣም ብዙ ታሪክ ነው ያሳለፍንበት። ኢቭን ትልልቅ በቃ ስመጥሩ በመንግስት ደረጃ ያለ ታዋቂ የሆኑ ሰዎች ሁላ ምናምን ነገር ረጅም ነው። ብዙ አመት በጣም ብዙ አመት ነው የነበረው ትምህርት ቤቱ ማለት ነውና እዛ ነው ኤሌመንተሪን የጨረስኩት ምናምን ነገር። ከዛ በኋላ ሃይ ስኩል ላይ ቦሌ ነው ቦሌ መድኃኒዓለም እንትን ጋር አወቀው ኤርና ሞል ፊት ያለው ትምህርት ቤት እዛ ነው የጨረስኩት። እና አይ ቲንክ ቦሌ አካባቢ ላይ ነው እኔ አርትን በነገራችን ላይ በቃ የመጀመሪያ እንትን የነበረው በቃ ሲሄ በአማርኛ ፔሪድ አካባቢ ላይ ኤሌመንተሪ እያለን ምናምን ነገር ድራማ ሰራ ነበረ። እዚህም አካባቢ ላይ ጽሁፍ ሙካከር ነበር ሃይ ስኩልም ላይ ያለሁኝ ማለት ነው። ከዛ 12 ዩኒቨርሲቲ ነጥብ ሲመጣልኝ ሳልፈልገው መጣ ምን ላድርግ እንግዲህ የመጣ ነገር ተሸከመዋለህ በሚለው ሶሻልም እንትን ናቹራል ነበር የመረጥኩት እኔ በጓደኛ ግፊት ማለት ነው። ጓደኛ መሰማ ከሆነ አንተ ነህ ለዚህ ጉድ ያደረከኝ እንጂ ፍላጎት አይደለም ናቹራል። እኔ በቃ ጓደኛ ናቹራል ሲመርጥ ናቹራል ማለትኩ እንጂ እኔ ሶሻል ነው በቃ ማለት እስከ ጥግ ድረስ መሄድበት አርቱ ስለሆነ አርቱ ነው የምፈልገውና ኢንጂነሪንግ ምናምን በቃ አሳመነኝ ኢንጂነሪንግ ማለት በቃ ደረሰኝ። ደብረ ቦሌ ግን ተጽዕኖ ነበሩ። ቦሌ ላይ እንትን ማለት ኤሌመንተሪ መማር ወደ አርት ለመምጣት ምናልባት ሴሌብሪቲ ቦሌ ላይ እዛ እንትን ነው ከአማርኛ ፔሪድ ምናምን ነገር ይመቸኛል። በቃ አማርኛ ፔሪድ አርት ነገር ስለሚበዛው ማለት ነው ገብቶሃል። ሌላው የሚመች ሳብጀክት ካልከኝ ሂስትሪ ምናምን ነገር ነው በቃ የሆነ ታሪክ ነገር ይመቸኛል። ገብቶሃል የምትመሰጥበት አይነት ነገር በቃ አሁን ላይ ላለሁበት ነገር እነዛ ናቸው ተጽዕኖ የፈጠሩት ብዬ አስባለሁና ሃይ ስኩል ላይ ያለው በቃ ትልቅ አክተር ሆናለሁ ብዬ አስብ ነበር። አክተር ስለ የዛኔ አይ ቲንክ ሃይ ስኩል እያለሁ ገመና የሚል ድራማ አከታተል ነበረ ምናምን ነገር የሆነ ቲቪ ላይ ተከታታይ ድራማዎች ነበሩና ይሰውኩ ማለት ሙስሊሙ እንዴት ነው አርት ላይ ምንድን ነው የተቀሳቀሰው? እኔ ሙስሊሙን አስጠራለሁ በተዋናይ በአክተር ምናምን ብዬ ማለት እንትኑ ዓለማዊ ስራ ላይ ማለት ነው ገብቶሃል። የሆነ ነገሩ ትክክል ነኝ የሆነ ነገሩ ደግሞ ትክክል አይደለም ገብቶሃል። ግን በቃ ለምሳሌ እነ አርቲስት መሐመድ ቢፍታ ምናምን ያሉበት ደረጃ አለ አይደለ? እነሱ አሁን ገመና ላይ አለ አይደል መሐመድ በስኮ በሰዓቱ እነሱንም በማየት እኮ ነው ገብቶሃል አይደለ? ከዛ በኋላ አነሱብኛ ገብቶሃል። እዛ ስጋ ስታይ ኢቭን አብራር አብዶ ኋላ ላይ ነው ሙስሊም ሆኑን ያወቅኩት ምናምን እንጂ መጀመሪያ አላውቅም ነበር። እንደውም አሁን ቅርብ ዘመዴ ነው አብራር አብዶ ራሱ ማለት ነው በሆነ በእህቴ ባል በኩል ምናምን ነገር ማለት ግን በሰዓቱ በቃ እጥረት አለ። ይሄንማ እንትን እላለሁ በልጅነቴ እንደውም ታሪክ ከተባለ ሌላም ታሪክ አለ። ይሄ ሩጫ ምናምን ነገር ላይ በጣም እፈልግ ነበረ ሯጭ መሆን እፈልግ ነበረና ሁሌ ፈጅር ሱመያ መስጂድ ይሄን ነበረ። ትንሽ የሆነ ሰዓት ልጅነት አካባቢ ላይ በጣም ኢማኔ ላይ በጣም ጠንካራ ነበርኩኝ። ሰግጄ ስመለስ ሱመያ መስጂድ የሆነ ትልቅ የሚል አለና ሁሌ ጧት 10 ዙር ዞራለሁ ያለ ምንም እረፍት ማለት ለዛውም በፍጥነት ገብቶሃል። በዛ እንትን ቢሄድ ኖሮ በዚህ ሰዓት ላይ መክሊቴ ሩጫ ላይ ነበር ገብቶሃል። ከዛ የሆነ ሰዓት ላይ ይቅርብኝ ምናምን ፌመስ አክተር መሆን አለብኝ ምናምን ብዬ ሰግጬ አሁን መሰገጥ የሚለው ነገር አዶናይ ሳያመጣው በፊት አንተ ነው ያመጣው ማለት እኔ ማለት በሰዓቱ መሰገስልህ በቃ የሆነ ነገር ላይ ገግመህ ምናምን ነገር በቃ ለዓላማህ ጠንክረህ ስትሰራ ያህ ነው። እኔ አሁን ሲፈስረው ልጁ ሰው አሁን ቀጥታ ቃሉን ሲጠቀም ወደ መጥፎ ነገር ነው፣ ግን ሲያብራራው ልጁ አዶናይ ከሆነ ሲያብራራው አይነት ነገር ከሆነ እኔም በልጅነቴ ሳደርገው የነበረው ነገር ነው። ከዛ አንጻር ነው በቃ ይሄ በቃ ሃይ ስኩል ላይ ያቺን በቃ ይሄ ጥበብ የሚለውን ነገር ያዝኩኝ ምናምን ነገር። ደብረ ብርሃን ዩኒቨርሲቲም ልክ እንደዛው እዛ እንደውም ማለት ነው የሆነ ጽሁፍ ጽፌ ነበር ወደ 10 ፔጅ ምናምን ነገር እውነተኛ ታሪክ ላይ የተመሰረተ የአንድ የጉራጌ ልጅ ታሪክ ከሀገር ቤት ተነስቶ ከተማ መጥቶ ሊስትሮ እየሰራ ምናምን ነገር ከዛ ልክ አረፋ ሲደርስ አገር ቤት ሲሄድ ቤተሰቦቹን ሲያገኝ ምናምን ያለው ስሜት ምን ይመስላል የሚል ጀመርኩል መጽሐፍ ምናምን ነገር እውነተኛ ታሪክ ምናምን 8 ፔጅ ላይ ምናምን መረረኝና ቀደድኩት። አስጠላ ታውቁት ማለት ለምንድን ነው መጽሐፍ አሁን በቃ አላማዬን በቃ በስነ ስርዓት መጀመሪያ
ገንዘብ ማገኝበት ነገር ላይ ትኩረት ማድረግ አለብን ምናምን ብዬ አርቱ ነገር ላይ በድጋሚ መረረኛ። እዛ አካባቢ ላይ ብዙ ላይፎች አሉ። ይሄ የግቢ ላይፍ የምታሳልፋቸው ብዙ ጥሩም አሉ መጥፎም ነበሩ ምናምን ነገር ግን አላህ ጠብቆኝ ከመጥፎ መልሶኛል ማለት ነው። በጣም ዲቴል መጥፎ ውስጥ ሳልገባ ማለት ነው። ከሩቅ ሆኜ ማለት ይሄ አቻግፍ የሚባል ነገር አለ አይደል? አብዛኛው መጥፎ ቦታ የሚውሉ ጓደኞች ነበሩኝ። ከነሱ ጋር እሆናለሁ ግን ይሄን አክልኩኝ ተግባር አላደርግም። መዋሉ ግን ለኔ መጥፎ ነው። በቃ መጥፎ ነበር። የሆነ ባውንደሪ ግን አስቀምጣል። በቃ ከነሱ ጋር መዋሌ ብቻ ለኔ ጥፋት ነው። ገብቶሃል? ግን እነሱ መዋል ብቻ ሳይሆን እነሱ ሲውሉ የሚያደርጉት ነገር አለ። ገብቶሃል አይደለ? የግቢ ተማሪ በተለይ አሁን ይሄ ነንዶር ምንድን ነው የሚባለው ውጪ ላይ ተከራይተው ካፌ ሳይሆን መኖሪያ ውጪ ላይ ያለና ዶርማ ውጪ ላይ ተከራይተህ ትኖራለህ። በጀማ 8-7 ሆነህ እየከፈልክ በጋራ ትኖራለህ። እዛ ጋር ትቅማለህ፣ ታጨሳለህ ምናምን ነገር አይደል? እነዛን እያየህ መዋል ምናምን ነገር ያስጠላሃል። ከዛ እኔ ቀስ በቀስ በቃ ነገሮችን በቃ ቢያንስ የሌሎችን ተግባር እያየሁ ብዙ ነገሮችን እየተማርኩ መጣሁኝ ምናምን ነገር። የጀማ እንቅስቃሴ የሚገርም እዛ አካባቢ ላይ ቦሌ ላይ አሪፍ አክቲቪቲ ነበረኝ። ሃይ ስኩል እያለሁ ምናምን ነገር አሪፍ አክቲቪቲ ነበር። ከጀማው ጋር በጣም ቅርበት ነበረኝ ምናምን ነገር። የአሁን ላይ ነበረኝ አክቲቪቲም እዚህም እንዲቀጥል የሚፈልጉ ልጆች ነበሩ። ደብረ ብርሃን ዩኒቨርሲቲ ላይ ማለት ግቢ ያለው እዛም በቃ ሲጠሩኝ አልሄድም ምናምን ነገር ምናምን። ልክ ግቢ ላይ ዋና ይሄ የተማሪዎች ካቦ እንደሚባለው ማለት ዋና እንትኑ ምናምን ሁሉም የሚፈራው ሰው እኔ እዚያ ከተማ አዲስ አበባ እያለሁ አንድ ዘመድ አለኝና በቃ ተንከባከልኝ ብሎ ይደውልለታል ምናምን ነገር ሲሄድ ምናምን ነገር በቃ እኔ መጀመሪያ ካቦ ምናምን አልመሰለኝም። እንደገናም እንትን የተማሪዎች ካውንስል ዋና ኃላፊም ነገር ምናምን ነገር ሰው ይፈሯል። በጣም ይገርም ዶርም ነው የያዘልኝ ምናምን ነገር። በቃ ጽድት ያለ ዶርም 8 ተማሪ ነን። 8 ዶርም ውስጥ 7ቱም አቤል ናቸው። እኔ አብዱልከሪም ብቻ ነው ስማቸው። 7 አቤል ማለት ነው። 7ቱ አቤል ናቸው። አቤል ከዛ እኔ አብዱልከሪም እና የተለየው ኤቢኢ ብሎ ነው ሲመዘገብ። አብዱልከሪም ሲጻፍ ኤቢዲ ነው መሆን ያለበት። ከዛ ምዝገባ ላይ ኤቢኢ እንዴት እንደመጣ ሁላ አላውቅም። ኤቢኢ ብሎ ተመዝግቦ ነበረና በዛ የተነሳ አቤልም ኤቢኢ ያላል። ከዛ የተነሳ ነውና ስፔሻል ብሎ ነው ያወጡልኝ ስሜን ሙሉ። እኔ 5 ወር ነው የቆየሁት ድብርና ስፔሻል ብሎ ነበር የሚጠሩኝ ማለት ነው። ያው ለየት ስለምን ማለት እና ብዙ ታሪኮች አሉ ማለት እያሳለፍናቸው በጣም በቃ ፈኒ የሚያደርጉ እኔ እንጃ ወላሂ በቃ በፊልም ደረጃ ቢቀመጡ በጣም የሚያዝናኑ አይነት እንትኖችን ሰርተናል ማለት እኔ እንደማልቆይ ስለማውቅ ማለት ገብቶሃል። እስኪ ላይፉን ላጣጥመው ብዬ ነው። ለዛም ነው ከመጥፎ ጓደኛ ጋር ስውል የነበረው ማለት ነው። ገብቶሃል እንጂ ትልቅ ዓላማ እስከ መጨረሻ ሄዳለሁ ብዬ ባስብ ኖሮ ጥሩ ጓደኞች ጥሪ እያደረጉልኝ ከነሱ ጋር ነበረ የምውለው። ብቻ እዛም ብዙ ላይፎች አሳለፍን ምናምን ነገር። ኢቨን ፈተና ምናምን ነገር ይሄ ኪዞች ምናምን ሲወጡ አልፈተንም ነበረ እቀራለሁ። አረና ተማር ማነው ተፈተን ምናምን ሲሉኝ አልፈተንም እያልኩ ከዛ እንደዛም ሆኜ እንኳን አንድ ህንዳዊ ነበረ ሰድቤው ነው የወጣሁት። ነጥቤን ዝቅ አድርጎ ስሜን ጠርቶ ምናምን በቁጥር ነው ረጅም ቁጥር ነው የሚሰጠህና ቁጥሩን ሲጠራ ምናምን ነገር ከዛ ፖይንቴን ተናገረ። በዛው ተማሪ ተሳድቤ ወጣሁ ማለት ምንም እኮ አልበደለኝም። በቃ እኔ ተናድጄ ምናምን ነገር ወጣኝ። እኔ ነኝ ጥፋተኛ ሳልፈተን ምናምን ሆኜ በውስጥ ላይ ያለን እንትን ነበር። በቃ ይሄ አምቡላንስ ምናምን ነገር ፌመስ ነበርን። አምቡላንስ ስልህ ሰው ሲወድቅ ምናምን ነገር መጀመሪያ እንትን ሴቶች ዶርም እየሄድ የምንረብሸው እኛ ነበርን። ሰዎች ፌንት ሲበሉ ምናምን ነገር በቃ የሆነ ጎልተን ወጥተናል። እኔና አክሊሉ የሚባል ልጅ አለ እዚሁ ከቦሌ ከኔ ጋር እና ጎልተን ወጣ። ፍሬሽ ተማሪ አልመሰልንም። በቃ ወዲያው ነው የተላመድነው። ብዙ ታሪኮችን የፈጠርነው ማለት ነው። ራሱን የቻለ የግቢ ህይወት ታሪክ አለውና በ5 ወር ውስጥ አስበው በ5 ወር ውስጥ ማለት ነውና ወጣውኝና በስነ ስርዓት እኔ እንትን ነው ሙያዬን ስለማውቀው አርት መማር ስለምፈልግ ብዬ አዲስ አበባ መጣሁ ምናምን ነገር በቃ አልመጣልኝም አልኩ። ኢቭን እዛ ያለው ዊዝድሮ ሞላ ሲሉኝ እምቢ አልኳቸው። ምክንያቱም በአንደኛው ዓመት ትንሽ ብቆይ እጫራለሁ አውቀዋለሁ። ገብቶሃል ተጫረ ከሚለው ታሪክ በቃ ራሴ አቆም ይወጣው የሚለው ታሪክ ይቀለኛል። ኦልሬዲ መጫራ አይቀርም። ገብቶሃል ከ5 ወር በኋላ ምክንያቱም ነጥብ የለኝም። ነጥብ የሚያስቀጥለኝ አይደለም ዊዝድሮ በሞላም ማለት ነው። ገብቶሃል አይደል? የፈለገ ውጥሬ እንኳን በማማ በጣም የመጀመሪያው ነጥቤ በጣም የወደቀ ነበርና በቃ እንደዛ ብዬ መጣሁ ምናምን ጸጉሬ በጣም አፍሮ ምናምን ነገር ነበር። መጣሁ በቃ እንትን ገባሁ ክሬቲቭ። አሁን አይ ቲንክ ፈርሷል መሰለኝ 4 ኪሎ ጋር ክሬቲቭ የሚባል አርት ስኩል ነው። አዎ የቴዎድሮስ ሞሲሳ ትምህርት ቤት ነበር። ቴዎድሮስ ዘፋኙ ማለት ነው። የሱ አሁን የህግ ባለሙያም ነው ዘፋኝም ነገር ነው። እና እሱ ረጅም ዓመት ብዙ ተማሪዎች አፍልተዋል። ኢቭን አቤል ብርሃኑ ዛሬ ተማሪ ሸዋን ግዛው የሚባለው አሁን ቲክቶክ አካባቢ ላይ በደንብ እየሰራ ያለ ልጅ አንድ ሰካራም ሆኖ በብዛት የሚሰራ ልጅ አለና ባለፈውም ሰይፉ ላይ የሚቀርበው ነበር። ብቻ ብዙ ተዋናዮች ይፈሩበት ነው። ትወና ምናምን ትወና ስክሪፕት ዳይሬክቲንግ አክቲንግ 5 አይነት ዘርፍ አለ።
ስክሪፕት፣ ዳይሬክቲንግ፣ ትወና ምናምን 5 አይነት ነገር ተማርን ምናምን ነገር። እኔ ስክሪፕት አንደኛ ነው የወጣሁት። ኢቭን እጽፋለሁ አንደኛ ወጣሁ በሰዓቱ። ኢቭን ከዛ በኋላ እንደውም 400 ፍቅር የሚል ፊልም ነበር እዛ ላይ የነበረው ዳይሬክተር ግሩም ኤርሚያስ ያለበት ነው። ግሩም ኤርሚያስ መንታው ነው የሚሰራበት። እዛ ላይ ያለው ዳይሬክተር አብነት መሰለኝ እሱም ካልተሳሳትኩ። ከሱ ጋር ተደዋወለ ምናምን ነገር ወደደው። ጁማ ጠዋት ጀመረ። ጁማ ነበር እንደውም በቃ ማንበብ የጀመረው ጠዋት ላይ እስከ 5 ሰዓት ጨረሰው። ስክሪፕቱን በጣም ወዶት ጨረሰውና በቃ ስፖንሰር ፈልግ እኔ እንትን እለዋለሁ። ስክሪፕት ራይቱን ድጋሚ ያው ለፊልም አድርጎ ለማቅረብ ወንጀለኞቹ ነው የሚለው ራሱ አስታወስኩ። ወንጀለኞቹ ተሰርቷል አልተሰራም። አሁን ስክሪፕቱ ጓደኛዬ ጋር ነው ያለው። ከዛ እሱ ነበረ ሌላ አሁን የሆነ ሰዓት በቃ ባገኘው ሁላ ይረሳዋል ብዬ አላስብም። ለማስታወስ እሞክራለሁ። የዛኔ ብዙ ፕሮዲውሰሮችን ፈለኩና መጨረሻ ማንም ባገኝ ጥሩ ነው መንሱር ጀማል ማለት የሆነ አንድ አሁን ላይ ጉማ አዋርድ አዘጋጁ ይሁን አይ ቲንክ ማን ነበር ስሙ ጠፋብኝ። እና እዛ አካባቢ ላይ በደንብ የሚንቀሳቀሱ ነው መንሱር ጀማል ፕሮዲውስ ሊያደርግ ይችላል። እሱ ጋር ደውለት አለኝ። ሬዲዮ ፕሮግራም አዘጋጅ ነበር። ብዙ ማለት ነው ይሄ ጊዜ 2000 ስንት ነው 8 ነው እንደዛ መሰለኝ። ኦልሬዲ ከዩኒቨርሲቲ የገባሁት 2005 ላይ ለቅቄ ወጣ። ከወጣው በኋላ ያለውን ታሪክ ነው ከ2005 በኋላ ያለውን ታሪክ ነው እየነገርኩ ያሉት። በጣም አጫጭር ጊዜ ነው እንጂ ሰፋ ጊዜ የለውም። ሁላ መጣሁ ተማርኩኝ። እየተማርኩ 1 ዓመት ሳይሞላ ነው የጨረስኩት። ቀጥታ ጽሁፉን እዛ የተሸለምኩበት ማለት አንደኛ የወጣሁበትን ስክሪፕት ነው ሙሉ ለፊልም አድርጌ ጽፌ ስለሱ ነው እየነገርኩ ያለሁትና መንሱርን ተገናኘን። እኔ አብነት መንሱር ቦሌ ጋር ተገናኘን አወራን። በቃ ምንድን ነው የምትፈልገው? ግዢ ነው የምትፈልገው ወይስ ሼር አድርገን? እኔ ዲያልች ሼር ማድረግ ምናምን። ከዛ እኔ ቢያንስ እንኳን እስከ 30 ሺህ ብር ምናምን ለመሸጥ ነበር ሀሳቤ። በሰዓቱ 30 ሺህ ብር ማለት ያው ላይ 300 500 400 ሺህ ምናምን ነበር። 30 ሺህ በሰዓቱ ኧረ ብዙ ነው። 2008 ምናምን አካባቢ ማለት ነው። 2007 8 አካባቢ ላይ እኮ ቫልዩ ነበረው ያኔ። አዎ በጣም ነበረው እንዴ በደንብ ነበረው። ከዛ በቃ እንትን እንድትገዛኝ ነው የምፈልገው ምናምን። በቃሽ እናወራበታለን እንደዋወላለን አለኝ። ከዛ በኋላ ከሄድኩ በኋላ ከሁለተኛው ቀን በኋላ ከተገናኘን ከሁለተኛው ቀን በኋላ መደውል አይሰራም፣ ስልኩን ብል አይሰራም። ለካ ጅሪ ወጥቷል ካገር። እንደውም ታሪካ አሁን ነው ቅርብ ጊዜ ነው ማቀው ሁላ የሆነ ሰዓት ላይ 5 ዓመት የሆነ ሀገር ቆይቶ እንደመጣ ተናግሮ ነበር። እና ሰዓቱ ሳስታውስ ጊዜው ሳስታውስ የዛኔ ነው ትሻሉኝ። በቃ 5 ዓመት እሱም ሄደው በርግጥ ቻሌንጅ ሆኖ ነው የመጣው። ታሪኩን ሲናገር ሰምቼዋለሁ። እና ከዛ ቆይቶ ነው የመጣው። ከዛ እንደውም ስክሪፕቱን ለጓደኛ አንድ ሀሺም ሙዜ የሚባል አለ ላዊ አሁን ላይ ኑር ቁርአን ባንክ ላይ ያለው ልጅ ማለት ነው። እሱ ጎበዝ ነው። አሁንም አርቱ ላይ በጣም ጎበዝ የሆነ ልጅ ነው። በፊትም በጣም ጎበዝ ለአርት ያለው ቦታ በቃ 4ኛው ወገን የሚል ቲያትር የጻፈው እሱ ነው። ኢስላሚክ የመጀመሪያ ትልቅ ቲያትር እኛ ነን የሰራነው። አፍሪካ ሲኒማን ያስመረቅ ነው። እዚህ ጋር ነበረ ቤተል። ሁለተኛው በድጋሚ ሀገር ሲኒማ እዚህ ዘነበወርቅ አካባቢ ማለት ላላ እዚህ ጋር ወረድ ብሎ ፖስታ ቤት ራሱ ፖስታ ቤት በፊት አፍሪካ ሲኒማ ነበረው እዛ ላይ። እዛም ሙሉ አዳራሽ ሞልቶ አስመረቅን። በጣም በቃ ተወዶ ምናምን ነገር። ከዛ ካልደገምነው አልን ከሆነ ጊዜ በኋላ ደገምነው ሀገር ፍቅር። እዛም ተወደደ ምናምን ነገር። እሱን የ2 ሰዓት ምናምን ቲያትር ማለት እኛ የመጀመሪያ ነን ብዬ ነው ማስበው በቲያትር በኢስላሚክ ቲያትር ደረጃ። ለዛው ሙቪ ነበረው ቲያትር ፕላስ ሙቪ ነበረውና 30 ደቂቃ ያክል ሙቪ። ከዛ በኋላ ወደ ቲያትሩ የሚገባ ነው እና የዲሮውን ስታይል ጸጉራችን እንዲሸብቶ ምናምን 1 ወር ወልቂጤ ቲያትር ልምምድ ሰራን። ሪሄርስ ምናምን ነገር ቮካል ምናምን ነገር ቡራዩም ሰርተናል የተወሰነ ሳምንት። እንደውም ከቡራዩ ወጣ ነው እዛ ታስረን ነበር ለተወሰነ ሰዓት። አሸባሪ ገባ ተብሎ ምናምን ነገር ጫካ ውስጥ ተያዘ ነው። ሪሄርስ የምታረገው ረያ ምናምን ስትል ሌላ ቃል መስሏቸው ምናምን ነገር አሸባሪ ያዝን። በሰዓቱ አይኤስአይሶች የጨርቆስ ልጆች ምናምን ትዝ ይላል እና መጥፎ ታሪክ እንዲህ አንገታቸው ምናምን ብቻ እና ተቀራራቢ ሰዓት ስለነበረ ልጆቻችን እንደዚህ የተጠቁና በዚህ ተጠራጠሩን። 5 ነበርን። 5ታችን ነው ያዙን። አንዱ ከወልቂጤ ሰይድ መታወቂያው፣ እኔ ከቦሌ፣ አንዱ ከአዲስ ክፍለ ከተማና ይታላይ ስትታዩ ኢትዮጵያዊ ትመስላላችሁ አላለንም። ቆይ ምን ብናረጋችሁ ነው ምናምን በቃ ቀጥታ ከነዛ ጋር ያገናኘን። እና አንድ ሰው ብቻ አይደለም እንደው መርማሪ ወደ 5-6 ሴትም ነበረች ምናምን ነገር። ኢቭን ከጫካው ስንወጣ ምናምን ነገር በቃ እንዲሄዱ አንዱ ባወራበት ቋንቋ አንዱ ጓደኛችን ቋንቋውን ያውቃል። እዚህ ስጋ ሌላ ነገር እንዳይመስላቸው ነው ገብተዋላ። እና ይነግረናል ይስቃል ምናምን ነገር ምንድነው እንድቀስል ይነግረናል። ከዛ በኋላ እንትን ነው ስንስቅ አዩንና እዛው ማለት ከበውናል በፓትሮል ሲሄን
በሚያወራበት ቋንቋ ሰማቸውን ምንም አይፈሩም እንደ እነዚህ ሰዎች ምናምን። ኦኬ የእናንተን መሳቅ አይተው ማለት ነው። ከዛ ይነግረናል። ከዛ በኋላ በቃ ሄደን ምናምን ነገር እስከ 12 ሰዓት ምናምን ቆየን። በቃ ፈርተን ነበር በሰዓቱ ከነበረው ድባብ አንጻር ወደ ቃሊቲ በቃ መሄዳችን ነው ብለን ነበር። እና ኡስታዝ ሊፈቱ 1 ዓመት ሲቀረው አካባቢ ነበር መሰለኝ በሰዓቱ 2009 ላይ እና እንደዛው ነው የተፈቱት። በቃ እንደዛ አካባቢ በቃ እኛም እዛ መቀላቀላችን ነው ምናምን ብለን እንደዛ ሆነን በቃ እንትን ነው በዋስ ምናምን ስንለቀቅ ቀጥታ ወልቂጤ ሄደን 1 ወር ምናምን ቆየን። ከዛ በኋላ እዚህ አስመረቅን ምናምን እንደዛ አድርገን አርቱ እንደዛ እያለ ኑር ድራማን ታውቀዋለህ? አፍሪካ ቲቪ ላይ በጣም ሰው ያወቀን በዛ ነው። ኑር ድራማ የሚል 42 ክፍል ተከታታይ አፍሪካ ቲቪ ላይ ሰርተናል። ምንም አይነት ሴትም ሳይቀላቀልበት ያው አፍሪካ ቲቪ ላይ እንደዛ ነው ህጋቸው ፖሊሲያቸው እና ከባድ ነው። አሁን ሴቶችን ሳታሳትፍ ምናምን ያለበት የአርት ስራ ከባድ ነው እና በድምጽ ነበር ኢቭን አንዳንዴ እነሱ ድምጻቸው ብቻ ነው እና ስትገባ ድምጽ አንዳንዴ እንደውም ድምጻቸው የሆነ ትንሽ ስርቅርቅ የሚል ድምጽ ከሆነ በቃ ይስተካከል ይባላልና እዛ አፍሪካ ቲቪ ላይ በቃ ቆየን ምናምን። ኑር ድራማን በደንብ ሰው ያወቀን ኑር ድራማ ነው በደንብ ሰው ያወቀን 40 ክፍል አካባቢ ሰይድ መህዲ ነበረ ደራሲው። አሁን መወዳ መዝናኛ የሚሰራው ማታ መንበር ላይ በቃ አልኑር አርት ግሩፕ የሚባል መስርተን ነበረ። እኔ ሀሺም ጅብሪል እና ሰይድ አራታችን። ከዛ እኔ ካሜራ ተምሪያን ነበረ እንትን ክሬቲቭ ኑሩ ልክ እንዳለቀ አካባቢ ላይ ጄሉ ገባው። ጄሉ ሚዲያ ለአፍሪካ ቲቪ ፕሮግራም ይሰራ ነበረ። ካሜራማንና ኤዲተር ሆኜ ገባው። እዛ ሰራው የሆነ ሰዓት ላይ ፕሮግራም አዘጋጅ ሆንኩኝ። ፕሮግራም አዘጋጅም ፈገግታ የሚል ፕሮግራም ጀምሬ ነበር። ከዛ እየሰራሁ ከጄሉ ሚዲያ ወጣውና የራሴን ፕሮግራም ለአፍሪካ ቲቪ ማቅረብ ጀመርኩኝ ለፈገግታ በሚል። እሱንም የተወሰኑ ኤፒሶዶችን ሰራሁ። እዚህ አዲስ አበባ ወራቤ የተለያየ ቦታ እየሄድኩኝ ሰራሁኝ ብዙ ፕሮግራሞችን ለፈገግታ ፕሮግራም ማለት ነው። ረዥም ጊዜ በራሴ ፕሮዳክሽን ለአፍሪካ ቲቪ ሰርቼ አሁን ላይ በራስ ሴግመንት ማለት ነው አፍሪካ የመጣ አፍሪካ ቲቪ ላይ በራሴ የራሴም ዛብኪ ፕሮዳክሽን ብዬ ማለት። ከዛ በኋላ በቃ እየሰራሁ ዩቲዩብም ጀምሬ ነበር። ዩቲዩብ ላይም መጫም ጀምሬ ነበር የራሴን ፕሮግራም ማለት ነው። ጀምአ ሚል ድራማም ሰርቼ ነበር ለአፍሪካ ቲቪ ማለት ነው። ፕሮግራሞችን ዩቲዩብ ላይ መጫን ጀመርኩኝ ምናምን ነገር ከ7 ዓመት በፊት ማለት 2010 የሚያልቅበት አካባቢ ላይ ዩቲዩብ ጀመርኩኝ ማለት ነው። ከዛ እየጫንኩ ስመጣ ሞኔታይዝ ሆነልኝ። ሞኔታይዝ አልሆነም ግን ሰዓቱን እየሞላሁት ነው። በቃ አውቄው ማለት ነው። በቃ በገንዘብ መስራት እንደሚችል ዩቲዩብ ፕሮግራሜን መጫን ጀመርኩኝ። ከዛ በኋላ ሙሉ ለሙሉ አቆምኩኝ። በእርግጥ አፍሪካ ቲቪ ነው በሰዓቱ የሆነ አለመግባባቶች ተፈጠሩ። ከሚንበርም ፕሮዳክሽን ነበረ በሰዓቱ፣ ዛውያም ነበረ፣ ጄሉም ነበረ ምናምን በቃ ያለ መግባባቶች ተፈጠሩ። ብዙ ተሞከረ ምናምን ነገር። ዛውያም ቲቪ ከፈተ በሰዓቱ ምናምን ነገር። እኔ ያው በቃ ዩቲዩብ ስለጀመርኩኝ ልክ እንደዛው እያለሁ ትዳር ውስጥ ገባሁ። ልክ ባገባሁ በ5ኛ ቀኔ ሞኔታይዝ ሆነ። ሪዝቅ ማለት ሪዝቅ ይላል ይሄ ነው። በቃ ስቅት ነው ያለው። በቃ የፈጠነ ነው ሪዝቁ የመጣው ሳገባ ማለት ነው። በዩቲዩብ በኩል አድርጎ መጣ ማለት ነው ሲመጣ። ከዛ ባለቤቴ ያው እንትን ቻሪቲ ላይ እንሰራ ነበር፣ አንድነት መረዳጃ የሚል እዛ እኔ አሚር እሷ ምክትል አሚር ነበር። ግን ከባለቤት ጋር ትውውቁ አንድነት መረዳጃ እድር ነው ወይስ አንድነት መረዳጃ? ተባረክ መስጂድ ነው። ተባረክ መስጂድ ላይ ኑር ድራማ ላይ ያቁኛል እኔን ማለት ነው። የሚገርምህ እዛ እኔ ቦዘኒ ካራክተር ነው ገብቷል ያለ እና ሰሌክት አደረጉኝ፣ እኔን መረጡኝ። ቦዘኒ ካራክተር ሆነ ለመስጂድ ማለት ነው። በቃ ሰው ባላበሱ እዛ ባለው ካራክተር አይገመትም በሚለው ነገር ወስነው እኔን መረጡኝ። ግን ትክክልም ናቸው ብዬ አስባለሁ። ይሄን አክል ማለት ካራክተሩ እንጂ ላለኝ ስብዕና ለራሴ ምስክር ነኝ ብዬ አስባለሁ። አስተዳደጌን ስለማውቀው ማለት ነው። ገብቶሃል? ኢቭን ቅድም ብያለሁ ዩኒቨርሲቲ ስኖር እንኳን እዛች ጋር እኔ መጥፎ ነገር ማድረግ እየቻልኩኝ ያላደረኩበት ምክንያት ቢያንስ ሙስሊም ነኝ የሚለው ነገር አለ፣ ይዘኛል። በቃ ይዘኛል። ገብቶሃል? ስመጣም እዚች ጋር ቢያንስ መስጂድ ሙሐደራም ፕሮግራም ቢያንስ ለአንድ ዓመት ይሆናል ብዬ አስባለሁና ወርሃዊ ሙሐደራ ነበረ ተባረክ መስጂድ። ለአንድ ዓመት በማይሞላ ጊዜ ውስጥ ወርሃዊ ሙሐደራ አዘጋጀን። የተለያዩ ኡስታዞች ምናምን ነገር እኔ ሆስት ሆኜ ነው በቃ መድረክ ነው መራው ምናምን ነገር ሰራን። በመሃል አካባቢው ላይ ከትምህርት ገበታቸው የራቁ በደብተር የትምህርት ቁሳቁስ ምናምን እጥረት ምክንያት በዛ ምክንያት ከትምህርት ገበታቸው የራቁ ልጆች ነበሩ።
አንዳንዴም ያ ሙስሊሙ ይሄ አለ አይደለ ትምህርት ሐራም ነው አትማሩ እስከ 4ኛ ክፍል ከተማራችሁ በቂ ነው የሚል አስተሳሰብም ያለበት አካባቢ ላይ ነበርና ያንን በቃ ነው ለማለት እንቅስቃሴ ጀመረ። ማለት መማር አለባቸው በአቅምም ይሁን መማር የለባቸውም በሚል አስተሳሰብም ሊሆን በቃ እኛ እንቅስቃሴውን ጀመርን። በተወሰነ መልኩ ያው ይሄ ኩፖን በመሸጥ ምናምን ተጀመረ ምናምን ነገር ያ የሙሐደራው በተለያየ ምክንያት ቆመ። ከዛ ግን ይሄንን አንድነት ቻሪቲ ብለን አንድነት መረዳጃ ድር ምናምን ብለን አንድነት ያለበት ምክንያት በውስጡ ላይ ነሳራዎችም ነበሩበት የሌላ እምነት ተከታዮችም ይረዱ ነበሩበትና አንደኛ ፍቃድም ለማውጣት ስትይ ሃይማኖታዊ መሆን የለበትም የመንግስት እንትን ስለሆነ ከመጅሊስ ቢሆን ያው ሙሉ ለሙሉ ኢስላሚክ አድርገህ መስራት ይችላል። እዛ ሲሆን ግን ሃይማኖታዊ ማድረግ አትችልም። አወጣናም ፍቃድ አንድነት የሚል ስም ሰጠ ነው። የተጠነሰሰው ተባረክ መስጂድ ነው ማለት ነው። አንድነት በቃ ያ ከዛ በፊት ሌላ ስም ነበረውና አሁን ከዛ በኋላ አንድነት የሚል ስያሜ ሰጠ ነው ማለት ነው። ከዛ እንደዛ እያለ ምናምን ነገር ረጅም ጊዜ ሰራንበት። ስቲል አሁንም ፍቃዱ አለ። ግን አሁን ላይ ሙሉ ጀማው ማለት ይቻላል 90% በተለያየ ኃላፊነት ውጪ ማገር ሄዳለ ወደ አሄራም ሄዳለ ምናምን ነገር በብዙ ምክንያቶች እኛም ወደ ትዳር ሄድን። እዛ እኛ ልክ እንዳገባን ኒካ እንዳሰረን ነው በቃ ኃላፊነታችንን ያነሳነው። ምክንያቱም ትዳር ትልቅ ተቋም ነው። ትዳር ራሱ የቻለ ኃላፊነት ነው። በተለይ ኃላፊና መክተል ኃላፊ የነበርከ ሰው ወደ ትዳር ስትገባ እዚህም ትዳርም ላይ ስትገባ ያው ኃላፊነት አለብህ ምናምን ነገር እኛ ተሆነው ለሌላ ሰዎች ኃላፊነት አስረከብን ምናምን ነገር። ከዛ በኋላ እየተንቀሳቀሰ ማለት እየቀዘቀዘ ሲመጣ ብቻ ስብስቡ በተወሰነ መልኩ አሉ መስራቾቹ አብዛኞቹ አለን ማለት 5 ነበርንና አለን ማለት ይቻላል። ዋና መስራቾቹ አሁንም እንደዚያ ያየራለን ምናምን ነገር አለን እና ለፈለኩት በቃ እዛ ነው ዋና እንትናችን ተባረክ መስጂድ ያገናኛል። ተባረክ መስጂድ ያገናኛል። እስቲ አቦኪ አሁን እነ አቦኪ ቤት ትዳር እንዴት ነው የሚገለጸው? እስቲ ግለጹ። ትዳር ወላሂ ሪስክ ነው ብለናል ቀደም። ትዳርን ባሰባችሁ በምን ያህል ቀን ነው የመጣው ሞኔታይዝ ሆነው ዩቲዩብ? ሳምንት አልሞላም። በሳምንት እስቲ ግለጹ ትዳራችሁ። ወላሂ እኛ አሁን ትዳራችን ወላሂ የኛ 6 አመት አሁን ምን ወር ላይ ነው ያለነው? ጥቅምት 30 ነበረ ሰርግ ኒካ ያሰርነው መስከረም 16 ነው። መስከረም 16 ለትዳር ጠየቋት። መስከረም 16 ተጋባን። ማን ነው ኒካ አሰረን ያው ተጋባን ገብቷል። በአመቱ ማለት ማለት መቆየትን ምናምን አልመረጥኩም ነበር። ሌላም ፕሮጀክት ነበረኝ በተለይ ይሄ ሌላ ሀገር ሄዶ ምናምን ነገር ኒካ ካሰረን በኋላ እኔ ሌላ አላማ ነበረኝ። ከሀገር ወጥቶ ሂፍዝ ምናምን ነገር ማለት ቂራአት ላይ ትንሽ ጎበዝ ነበርኩኝ። በነዝር መቅራት ላይ ጎበዝ ነበርኩኝና እንደውም ልጅ እያለሁም አንድ ያለነሳሁት ነገር ምንድነው ቶሎ በመጨረስ የተነሳ እንደውም ኡስታዝ ዋናው በኢማሙ በሱመያ መስጂድ ኢማም ነበር የመጨረሻውን ሱረቱል በቀራን የጨረስኩት ማለት ነውና ሲመለከቱኝ ቶሎ አልታድ መስጂድ ኢምራን ታውቃለህ? ኢምራን መስጂድ ሲኤምሲ ሂፍዝ ማዕከል ነበርና እዛ መግባት አለብህ ምናምን ተብዬ በቃ ምዕራፎቹን ቶሎ ጨርስ በቃል ያዝ 114 ነው ማለት ነው። የቁርአን የሱራውን በቃል መያዝ አለብህ መጀመሪያ ይጠቅማል ይባላል ሂፍዝ ማለት ነውና እያስጓለሁበት ሰዓት ላይ ነው እንግዲህ ፋዘር ትምህርት ላይ ትኩረት አድርግ ምናምን አለኝ። በደለኝ። በእርግጥ በደል አይባልም ያው ያለማወቅም ነው ብዬ አስባለሁ። ምክንያቱም እኔ አባቴን እንጃ ማለት ለኔ በቃ ትልቅ ውለታ ከዋሉልኝ ሰዎች አባት ነው። ብዙ ጊዜ ለአባት እንትን አይባልም ይሄ ክሬዲቱ ያንሳል። ክሬዲት በጣም ያንሳል ወላሂ ነው ማለት እኔ እንጃ ማለት እናት እኮ እናት እኮ ቁርአንም ከፍ አድርጓታል ማን ነው ማለት እስልምናም ከፍ አድርጓታል ዲን ራሱ ከፍ አድርጓታል ማለት ከጀነት እናት ከጀነት ከእናት እግር ስር በታች ናት ይባላልና እና በቃ ስለ እናትን በደረጃ እንኳን ሲጠየቁ እናትህ ተብሎ ከዛ በኋላ አባት ነው የሚመጣው። እኔ ያንን ነገር ለመጋፋት ምናምን አይደለም ግን አንዳንድ ታሪኮች ሞር ይሄ አባት በቃ ክሬዲቱ የሚነፈግበት እንትኖች ቤቶች ይፈጠራሉ ብዬ አስባለሁ። እኔ አሁን ያደኩት ከአባቴ ጋር ነው ብያለሁ። በቃ ከ4 አመቴ በኋላ አባታችን አይደል እዚህ ያለው እኔም እህቴም እና እናቴም አባቴም አንድ ላይ ሆነው ከነሱ ጋር አለማደጌ ያው እንደ አንድ ሰው ታዝናለህ ምናምን ምን የሚሰማህ ነገር ይኖራል በቃ። ምክንያቱም እናቴም በቃ የአባቴን አክል
እንትን ትልልኛለች፣ መስዋዕት ትከፍልልኛለች። እናት ናት ገብተዋል አይደለ? በቃ ርቀት ነው በቃ ይሄ የእናትነት እንትኑን ያላገኘሁት እንጂ በቃ አባቴ የከፈለውን መስዋዕትነት በጣም ከባድ በጣም ማለት ነው ገብተዋል። ብዙ ነገር በቃ ሳክሪፋይ አድርጓል እና እኔ ብከፍለው የምጨርሰው ነገር አይደለም የአባቴ ውለታ ማለት ነው። በቃ የሆነ ሰዓት ላይ በጣም በድሎት አድግ ነበር እዛ ለሞቴል አካባቢ ላይ ማለት። ከዛ በኋላ የአባቴን ቻሌንጅ ምናምን ሳይ ብዙ ነገሮችን አሳልፌያለሁ። መሀል አካባቢ ላይ በቃ እኔ ለምን እንደዚህ አይነት የድሎት ላይፍ አሳልፋለሁ ምናምን ብዬ ይሄ በቃ ሊስትሮ መስራት ጀምሬ ነበረ፣ መጠግረር ምናምን ሸክም ምናምን የሆነ ሰዓትም ጀምሬ ነበር ሃይ ስኩል የተማርኩላ ማለት ነው ገብቶሃል። በቃ ራሴን መቻል እንደምንም በቃ ከዚህ ህይወት እኔንም ቤተሰቤን መለወጥ አለብኝ ምናምን ብዬ የሆነ ታይም ላይ እንደዚህ አይነት ላይፎችን አሳልፌያለሁ። ረጅምም ጊዜ ባይሆን እንደዛ ነገሮችን አሳልፌያለሁ። ለዛም ነው የሆነ በጣም ብዙ ጊዜ ሰዎች የሆነ ጥንካሬ የሚገርማቸው በቃ እኔ የተለየ እንትን ፍጡሩ ምናምን ሆኜ ሳይሆን አንዳንድ ሰዎች በጣም ጠንካራ የሚሆኑ ሰዎችን ስታይ ማለት ነው ወላሂ ታሪካቸው ላይ በጣም የሆነ በቃ ቻሌንጅ ያደረጋቸው ያሳልፉበት ነገር አለ ብለህ ጠርጠር። እንደውም ፕሮግራም ማለት ነው በዚህ ፕሮግራም ሰው ማለት ነው ወላሂ ፐብሊክ ፊገር የሆነ ሰው ምናምን ከሰሌክት ከምታደርግ ማለት ነው በቃ የሆነ ሰው ጠንካራ የሆነ ሰው ካገኘ በጣም ከበስተጀርባው ማለት ነው በጣም ቻሌንጅ የሆነ ነገር እንዳሳለፈ ገምት። ሀብታምም ቢሆን ነው መለኩ ገብቶሃል። በዚህ ሰዓት ላይ ሀብታም ሆኖ ጠንካራ የሆነ ሰው ለምሳሌ አሁን መንሱር ጀማል የምንለው ወንድማችን ማለት ነው ገብቶሃል። የሆነ ሰዓት ታሪኩን ሲናገር እንዲህ አይነት ታሪክ አሳልፈዋል እንዲህ ምናምን ትላለህ ገብቶሃል። ግን አሁን እሱ በቃ እልህኑ እየተወጣ ነው የሚመስለው ገብቶሃል አይደለ? ይናገራል ሰክሳለሁ በሆነ ፐርሰንት ምናምን ይላል። ሚዲያ ላይ ወጥቶ ሚዲያ ላይ የሚናገረው ነው የምናገረው እያማሁት አይደለም ሚዲያ ላይ ከተናገረው አንጻር ማለት ነው። እና በቃ የሆነ ነገሩ የሚደብራቸው ሰዎች አሉ። ግን የሆነ ሰዓት እኔ ታሪኩን ከሰማ በኋላ ያሳለፋቸውን ቻሌንጆች ምናምን ነገር ሳይ በቃ አብዛኛው ኢትዮጵያዊ ተመሳሳይ ነገር ነው። በቃ ጠንካራ የሆነ ሰው በዚህ ሰዓት ላይ በቃ የሆነ ባለው ሀብት ላይ ሌላ ታሪክ ውስጥ እየገባ ያለ ሰው ካለ ከበስተጀርባው እንትን አለ በቃ የሆነ ከባድ ላይፍ ያሳለፈ ሰው ነው። እንደዚህ አይነት ሰዎችን ሰሌክት ብታደርግ አሪፍ ነው ብዬ አስባለሁ። እና ባጭሩ እኔ ወላሂ እኔ አባቴን በቃ እኔ በምስጋና ብቻ እንትን ማልፎ ሰው አይደለሁም እና በተግባር በቃ ይሄ ሚዲያው ላይ ይቆየኝና በተግባር የሆነ ነገር እንደማደርግለትም እርግጠኛ ነኝ። ኢንሻአላህ በዛ ብናልፈው ይሻላል። እንግዲህ ቆይታችን ጥሩ ነው ብዬ አስባለሁ። አቡኪ እስቲ ትዳራችሁ ውጣ ውረድ ነበረ ወይስ ሁሉ ነገር አልጋ ባልጋ ነበር? ኧረ ውጣ ውረድ ነበር። በቅርብ ነው የመጀመሪያ ልጃችንን ያገኘነው ከ6 ዓመት በኋላ መሐመድ የሚል ስም ያለው ልጅ አግኝተናል ሰጠነው። በእርግጥ ያው ስሙም ሁሉም ነገር ከአላህ ነው። 6 ዓመት ስንቆይ መጀመሪያ አካባቢ ላይ ያው ጥሩት ያለ ልጅ ማለት እሱማ 19 ዓመትም ቆይተው ልጅ የወለዱ ሰዎችን አውቃለሁ። ሪያድ ታውቃለህ? ሪያድ አብዱል ጀባር ባለፈው እንደውም የሆነ ቻናል ላይ ሪያክት ያደረኩበት ነበርና እሱም ተናግሮት 19 ዓመት ይሄኛም ኖርማል ነው አለ። ገብቶሃል? በእርግጥ ያንንም ታሪክ ሳልሰማ እኔ እሱ ያኔ ነው አሁን ይሄንን ታሪክ ሳልሰማ ራሱ እኔ በሰዓቱ ብዙም እንትን አላልብኝ እውነት ለመናገር 6 ዓመት ማለት ዋናው ያን ሪሌሽንህ ነው የሚወስነው። ገብቶሃል? ሪሌሽን ጥሩ ካልሆነ 6 ዓመት በጣም ብዙ ነው። 60 ዓመት ነው የሚሆንበት ያንዳንድ ሰው ትዳር፣ በተለይ ያለ ልጅ መኖር። አሁን እኔ ትዳር ውስጥ ስትገባ ልጅ ሲኖር ምን ይጨምራል መሰለህ? ማለት ካለህ ነገር ላይ ምን ይጨምራል? የቤቱ ድምቀት፣ የቤቱ ድብርት። አንዳንዴ ልትኮራረፍ ትችላለህ። ሳትኮራረፍ ራሱ ሁለት ብቻ ሆነ እኮ ይደክማል። ገብቶሃል? ስትጫወት ምናምን ነገር ልትሳሳት ትችላለህ ምናምን ነገር ይደክማል የሆነ ሰዓት ላይ። ግን ሶስተኛ አካል ከዛ አራተኛ ሲመጣ ደግሞ እየበለጠ ገብቶሃል? ልጅ እየበዛ መጣ ቁጥር እነኛ ልጆች ያሉበት ቤትም መላእክቶችም ይጎበኙታል ይባላል። እና ከዛም አንፃር ይመስለኛል ሁለት ስትሆን ምናምን ነገር ጭር የሚልበት ነገር ይፈጠራልና ግን የኛ ቻሌንጅ የነበረው ምንድነው? የባለቤት ህመም ነው። ገብቶሃል? አንድ ምን የከበደኝ እሱ አንደኛ ህመሙ አለ፣ ሁለተኛ ሴትም ነች፣ አንተ ወንድ ነህ። ምልህ ጀስት ልጅ ቢቆይ ባይቆይ ዳዝም ማተር ግን እንደ ሴት በእርግጥ እሷንም እንደ እንግዳ ጋብዘን ኢንሻአላህ ያኔ ፔኗን በደንብ መስማት እንፈልጋለን። በእሷና በአንተ አንግሉ ሊለያይ ይችላል። አንተ ከተለያዩ ኤክስፒሪየንሶች ከሌሎች ከምትሰማቸው ትንሽ ቀለል ብሎ ታይቶ ሊሆን ይችላል እንጂ
በጣም ብዙ ነው 6 ዓመት እውነት ለመናገር። ለምን በእኛም ላይፍ በተለያዩ ሰዎች ምን ስትል እንዳልከው ልጅ በጣም ትልቅ ማተር ነው የሚያደርገው። እሱን ልልህ ፈልጌ ነው አቋረጥኩ። አብሽር በቃ እንዳልኩ ነው 6 ዓመቱ አሁን 4ቱን ዓመት ኦልሬዲ 5 ዓመት ሊጠጋ ትንሽ ወራቶች ሲቀሩት ነው 4 ዓመት ከምናምኑ ያው ዋናው ህመሙ ይበልጣል ማለት የታመመችው እሷ ናት እንጂ በኋላ ትዳራችንም የሆነ ቻሌንጅ የሚያደርገው ዋናው ነገር ያ ነው መሰረቱ ማለት ነው። ግን ማለት ነው ዋናው መዋደድ፣ ዋና የተነሳበት ዓላማ፣ ዋናው ያንተ ተወወቅ ዓላማ ስለ ትዳር ቅድም ብያለሁ ተቋም ነው ብያለሁ አይደለ? ለተቋምህ የሆነ ዓላማ ገብቶሃል አይደል? የተለያዩ እንትኖች ይኖሩታል፣ አንቀጾችም ይኖሩታል። ገብቶሃል? ትዳር እንደቀላል ነገር አይደለም። ትዳር ማለት አንድ ወንድና ሴት ስለተጋብተው የሚኖሩበት ላይ ብቻ ነው አይደለም። ውስጡ ላይ ብዙ የምታሳልፋቸው ነገሮች አሉና ለዛ ዓላማ ለዛ መንገድ እኛ ዝግጁና ክፍት ነበረ። ገብቶሃል? በግልጽ በቃ ተነጋግረን በግልጽ ተዋደን በግልጽ ተካብረን ነበረ እየኖርን ያለ ነው እየኖርንም ነው። አላህ የበለጠ በጥሩ መንፈስ ያኑረን ወደፊቱ ማለት ነው። እስካሁን ባለው አልሐምዱሊላህ ረቢል ዓለሚን ጥሩ ነው እየኖርን ያለ ነው እና በዚህ ቻሌንጅ ውስጥ ምንድነው ብዙ ሆስፒታሎች ተመላልሰናል፣ ሩቃ ቤቶች ምናምን ባለፈው ታሪካችን ላይ ገልጸናልና የጓደኛም ክህደትም ነበረው ፕላስ ምናምን ነገርና በቃ አሁን ይሄ አንዳንዴ እዛ ላይም ዲቴል ስላልገለጽ ነው ገብቶሃል እንትን ነው ይሄ ቁስላችንን በድጋሚ መንካት ይጠዘጥዘናል ስትነካውና ያለፈ ታሪክ ስለሆነ ብቻ ባጭሩ ምንድነው እንትን ነው ይሄ የቅርብ ሰውንም አንዳንዴ ጠርጥሩ ሳይሆን በቃ የሆነ ስንቀርብ በልኩ መሆን አለበት ብዬ አስባለሁ። ጓደኛ በራሱ ስንቀርብ በልክ መሆን አለበት ብዬ አስባለሁ። በእርግጥ ጓደኛም ባይሆን አንዳንዴ እኮ የቅርብ ዘመድህ የቤተሰብ አካልህ ሊበድልህ ይችላል። አላህ ይጠብቀን ማለት ነው። ማለት መጥፎ ነው የሆነ አንድ ሂስድ ከመጣ ሂስድ ነው ገብቶሃል። በቃ የራስ የምትለው ሰው ይበድላል። ጓደኛም ይሁን ቤተሰብም ይሁን ብቻ እኛ በጓደኛችን በጣም ትልቅ በደል ደርሶብን ነበረ እና ረጅም ዓመትም አንድ የተሰቃየንበት ያ ነው። ሁለተኛ እንዳልኩ እንትን ነው ሜዲካል ኬዞችን ምናምንም ነገር እሱም አሚን ሄደን ነበረ። አሚንም ረጅም ጊዜ ክትትል አድርገናል። ዶክተር መሐመድ ሽኩር ጀዛኩሙላህ ኸይረን እሱም በጣም ትሪት አድርጓታል። በጣም ትሪት አድርጓታል። ያከብረናል ምናምን ነገር በጣም መመስገን ያለበት ሰው ነው። ጳውሎስም እንደዚሁ እዛ ዳዳ በደንብ ታውቃቸዋለች ባለቤቴ ማለት ነውና ኢቭን ባለው ፕሮግራሞች ላይ እኔ ራስቻቸዋለሁ በጣም ከነስማቸው ሁላ ታስታውሳቸዋለችና በጣም ጎበዝ ናት። አስበዋል በዛ ህመም ውስጥ ሆና በቃ እያንዳንዱን ነገሮችን አትረሳቸውም። በኋላ ሰው ድናለው ብሎ ነው እንጂ ተስፋ ውስጥ በቃ መቼ ነው ምንድነው ብሎ ነው። እሷ ግን ያ ሁሉን በቃ ነገም ሌላ ቀን የሚለው ነገር በደንብ ሹር ስለነበረች እኔም በጣም ሹር ነበርኩኝ። ለዛም ነው 6 ዓመት እንደቀላል መስሎ ይታየል ማለት ነው። ገብቶሃል። ግን ከኔ የበለጠ ደግሞ እሷ ጋር አስበዋል ከዛ ህመም ላይ ሆና ምናምን ነገር ይሄ ምን ያክል የጠንካራ መንፈስ ውስጥ እሷ ላይ እንዳለ እንግዲህ እሷ ብትገልጸው ይሻላል። ለገለጻው እሷ ጋር ያለው ስሜት የተሻለ ነው ብዬ አስባለሁ ለመግለጹ ማለት ነውና የነበረው ነገር በቃ ምንም ገብቶሃል። በእርግጥ ትዳር ውስጥ ባልም ሚስትም ስራ ሰርቶ ምናምን ሲገባ ይሄ ፋይናንሻሊ ምናምን ነገር አትጎዳም ብዙ ጊዜ። ግን እንደዛም ሆነ ይሄ ቤት ውስጥ ጥሩ እንትን ከሌለ የትዳርሽን ጥሩ ካልሆነ ገንዘብ ምንም አይሰራ ምንም ገብቶሃል። እኛ ጋር ምንድነው ፋይናንሻሊ ብዙ ጊዜ የሆነ ሰዓት ላይ ታግዘኝ ነበረ ምናምን ነገር ግን ብዙ ጊዜ የሆነ ኢንካም ከኔ በኩል ነበረ የሚመጣውና እሱ ጋር ያ ኢንካም ደግሞ ገብቶሃል በተለያየ ነገር ሲያልቅብን እንፈተን ነበር ፋይናንሻሊ ማለት ነው። ግን እሷ ብትኖር ብለህ ያ ቢሆን ኖሮ ምናምን ብለህ ያው ዲል ላይ እንትን የለም ግን ሰፖርት ያደርግህ ነበረ። ያህም ቻሌንጅ አድርጎናል። ምናልባት ካም በኋላ ኢንሻአላህ እንደዛም ህመሙ ላይ ሆናም እንኳን ታግዘኝ ነበረ ወላሂ ረጅም እንደዛም ሆና ታግዘኝ ነበረ ግን በቃ እንደዛም ሆኖ እንትን ይለን ነበረ በቃ ይፈታተነን ነበረ ምናምን ነገር ግን አላህ በቃችሁ ብሎናል። በመሐመድ በቃችሁ ብሎናልና አልহামዱሊላህ ረቢል ዓለሚን አቡ መሐመድ ተብለሃል። አዎ እንዴ መሐመድ ያንበት ምክንያት እዛ ላይም ገልጸናል። እዚህን ድጋሚን አንሳው ያው ከልጅነቴም ያው ልጅ መሐመድ ተብሎ ልጅ ለምን እኮ ተብሎም አይጠየቅም ግን መሐመድ ደግሞ በቃ ይሄ ሰው ልጅህን ማን ትለዋለህ ተብለ ልጅ ላይ እኮ
ወደፊት ምን መሆን ትፈልጋለህ ዶክተር ምናምን ይባላል። እኔ ልጅ መውለድ ስፈልግ መሐመድ የሚል ስያሜ ነው የምሰጠው ከልጅነቴ ነው። በቃ ማለት የረሱላችን አለይሂ ሰላም በቃ ይሄ ሲራቸው የእሳቸው ያለፉበት እንትን ምናምን ነገር በቃ ይሄን ታሪክንማ ሰምቼው ብቻ አውቄ ብቻ ከመሆን ራሴ ላይ የሆነ አሻራ ገብቷላ። ቤታችን ላይ መሐመድ የሚባልም ስለሌለ መሐመድ ነው የምለው ምናምን አልኩኝ። ኋላ ላይ ደግሞ የበለጠ ያበረታልኝ ደግሞ ንጽጽር ይሄ ቲክቶክ አካባቢ ላይ አንድ ግለሰብ አለ ማለት ነቢያችን አለይሂ ሰላም በመጥፎ ነገር የእሳቸውን ታሪክ ይሁን ቀያይሮ ምናምን ነገር የሌላ ሰው እምነት ተከታይ እስልምናን እንዳይወድ ረሱላችን አለይሂ ሰላም እንዲጠላ የሚያደርግ መጥፎ ማለት ራሱ ፈብርኳቸው ትክክለኛ ያልሆነ ታሪክ እየፈጠረ ምናምን ነገር የእሳቸውን ስም ያጠፋ ነገር ይናገር ነበርና ኢቭን መሐመድ የሚለውን ስም እንድትጠሉት ነው የምናደርገው የሚል እንትን ነበረና እንደዛ ከሆነ ምናምን በይ የበለጠ ሞር በቃ ፔን እንደዚህ መተውት በቃ ምንም ማንም ማለት ከባለቤቴም ሳይድ መጥቶ ስሙ ይሄ ነው መሆን ያለበት ምናምን ፊል ለመጋር ሲጀመር ዲን የፈቀደልህ ለአንተ ነው ለባል ነው መጀመሪያ ስም ለማውጣት ማለት ነው። ሐቂቃው ላይ ነው ያው ስም የሚያወጣው በዛ ሰዓት ላይ ባል ነው የሚያወጣው። ያም እንትን አለኝ ስልጣኑም አለኝ ግን ስልጣን አለኝ ብዬ የማንንም እንትን ስሜት አልጋፋም። ግን ይሄ በዚህ ስቶሪ ብቻ ማንንም እጋፋለሁ ብዬ ደምድሜ ነበር። ደግሞ አሳማኝም ነው ገብቷላ። አሳማኝም ነው። እንዳጋጣሚ ሆኖ ደግሞ የዛን ሰዓት ላይ መውሊድ ነበረ። ያው በእርግጥ እኔ እንትን አከብራለሁም አላከብርም አይነት እንትን ውስጥ ነው ያለው ገብቷላ አይደለ። ገና እዚህ ነገር ላይ የሆነ ውሳኔ ውስጥ ያልገባው ሰው ነኝ ለማክበሩም ላለማክበሩ ማለት ነው ገብቷላ። የማያከብሩም አካልን አልጋፋም አላከብርም የሚለውን እሰማለሁ ገብቷላ። የማይከበር ወሰጡ ላይ ነኝ ግን ማወቅ እፈልጋለሁ የማይከበርበትን ምክንያትና የሚከበርበትን ምክንያት ገብቷላ። እዛ ውስጥ በቃ በዛ ዕለት ሲሆን ደግሞ ገብቷላ የተወለዱበት ዕለት ነው መውሊድ ማክበር ሌላ ጉዳይ ነውና በተወለዱበት ዕለት ምናምን ብዬ መሆኑ በዛን ቀን መሆኑ ደግሞ ሌላ ስሜት ፈጠረበት ገብቷል አይደል። እዚህ በላይ ሌላ ምንም የተወለዱበት ዕለት በርግጥ እንትን ይባላል ይሁን ቀኑ ሹር አይደለም ይባላል በቀናቶች ልዩነት አለ። ኮሜንት ላይ እንደውም ፖስት አድርጌው አንዳንድ ሰው እንደውም እንዴ መውሊድ ታከብራለህ እንዴ የማይገናኝ ነገር ገብቷል። እኔ የተወለዱበትን እንጂ ከመውሊድ ማክበር ጋር ምናምን የሚያዝ ነገር አልፈጠርኩም። ግን ሰው ፈጠሩብኝ ከፈጠሩብኝ ደግሞ መብቴ ነው የማክበር መብት አለኝ ገብቷል አይደለ። ግን ደግሞ እኔ ያዛቸ ጋር አከብራለሁ አላከብርም የሚልም እንትን የለኝም። ባጭሩ እዛ ጋርም ሌላ ቃል ተብሏልና ብቻ ሙስሊሞች ነን አንዳንዱን ፈን አድርገህ ታልፈዋለህ ምናምን ነገር ብቻ ደስ ብሎኛል። በቃ አንድ በሶስት ብዙ ሪዝኖች መጡ በጣም ብዙ። ከዛ ሰዎችም ስሙ ማን ተባለ መሐመድ ብየዋል አሁን የዳዳ አያት ቃኑ እንዲህ ነው በቃ እኔ መሐመድ ብየዋለሁ አሉ። ከዛ እህቴም ገና ሳይወለድ ራሱ መሐመድ ውጪ የምትኖር እህት አለች መሐመድ ብየዋለሁ አለች። ከዛ እንደውም አንድ እህቴ ብቻ ናት በቃ ታላቄ ማለት ነው የሆነ ሰዓት መንገድ ላይ የሄደን ምንድነው ያለችው ዩኑስ ነው ዩኑስ ነው ያለችው ከጨለማ ወጥቶ እና ዩኑስ ነው የምንለው አለች ነብዩላህ ዩኑስ ከጨለማ ወጥቶ ወደ ብርሃን ማለት ነውና እሱም ይገልጸዋል በርግጥ እና አላላላኒ መሐመድ ላይ መሐመድ ወሰኛለሁ አልኩ የቤት ስሙ ማድረግ ይቻላል እንጃ መሐመድ ብያለሁ ልታጣላይ ነው እንዳለች ከኋላ መሐመድ በለ መቼም አትከራከር እሱማ እንዴት መሐመድ ብየዋለሁ እኔ አልሰማሽም ምናምን አልኳት። እንደ በዛ ብቻ ብዙ እኔ ልጁን መሐመድን ወላሂ ማለት ይሄ ተርቢያው በቃ ቢያንስ ለኢስላም በቃ ትልቅ ነገር የሚያበረክት አይነት ሌላም አላህ ልጅ ሲሰጠን በሌላ አይነት ስቶሪ ይደግ ከፈለገ ይህኛው መሐመድ ግን ለኢስላም ትልቅ ነገር የሚያደርግ ልጅ አድርገን ማሳደግ ነው የምንፈልገው። ምክንያቱም በታሪክ የመጣ ልጅ ነው በታሪክ ስለ የሆነ በቻሌንጅ የመጣ ልጅ ነውና የሆነ ነገር እንዲያደርግ እንፈልጋለን። ተርቢያው ላይ ጥሩ አላህ ያግዘን አላህ ያበርታን በጥሩ ተርቢያ እንድናሳድገው ሁሉንም አቅሙን አላህ ይስጠን። ኢንሻአላህ ብዙ አቅም ነው ፋይናንሻሊም ሊሆን ይችላል ይሄ ምንድነው ያስተሳሰብም ሊሆን ይችላል። አንዳንድ ሰው የሆነ በቃ አንቀባሪ ምናምን ሊል ይችላል። በዲን አንጸ ማሳደግ በራሱ ማንቀባረር ነው በነገራችን ላይ ማለት ዲንን የመሰለ ነገር የለም። ዲናዊ ዕውቀት ስትይዝ ምንም ነገር ማለት ምንም ነገር ምንም ነው። ዲን ግን የበላይ ነው ገብቷል አይደለ። በዲን ስታነጽ ሁሉንም ነገር እናገኘ ነው። እዛ ነገር ላይ በደንብ እንሰራበታለን ብዬ አስባለሁ በአላህ ፍቃድ ኢንሻአላህ አላህ ያበርታችሁ። እንግዲህ ኸይር እንግዲህ ማሜንም እንግዲህ አላህ ይርዳን እንዳሰባችሁት ከመጣበት ስትረግል አንፃር እንደው ጀሊሉ ይርዳውና ጀስት እንደ ረሱል አለይሂ ሰላቱ ወሰለም በደንብ ተጽዕኖን አሳድሮ ማለፍ የሚችል ጀግና ልጅ እንዲሆን እንግዲህ እኛም በዱዓችን እናስባለን ኢንሻአላህ። እስቲ አቡኪ አሁን ላይ በሶሻል ሚዲያ
በተለያዩ ፕላትፎርሞች እያየንህ ነው እና ሚናህ ምንድን ነው? ምን መስራት ነው የፈለግከው? ምንስ እያደረግክ ነው? እኔ አርቱ ላይ በቃ እኔ ከበፊትም ያው ብያለሁ ሃይ ስኩል እያለሁ በቃ ቢያንስ ሙስሊሙ የአርቱ ስራ ላይ የሆነ ጎልቶ የሚወጣ ነገር ምናምን ይዛኔ በእርግጥ ይሄ ለፍምስናው ይሁን አይሁን አላውቅም። በሰዓቱ መሐመድ ሚፍታንም አይቼ ምናምን ሌሎችን መሳይ ምናምን ነገር ግፊት ፈጥሮብኝ ነበር። ግን ወደ ዓለማዊ ነበር ትኩረት አድርጌ የነበረው። ኢቨን ካስት አሁን ይሄ ወንጀለኞቹ ዓለማዊ ስራ ነው ገብቷል አይደል? እንደገና ደግሞ አፍሪካ ቲቪ የመጣሁበት ታሪክ ራሱ እኔ ማለት እየሰራው እንደ አፍሪካ ቲቪ የሚባል እስላማዊ ጣቢያ አለ እንደ አልኩኝ ክሬቲቭ እየተማርኩኝ ማለት ነው ገብቷል። እዛ አወራኋቸው ምናምን ደግሞ ብቸኛ ነው ያኔ ብቸኛ ነው አወራኋቸው አውሪቻቸው ምናምን ነገር ችግር የለውም እናሳውቃለን አሉኝ። ድራማ የሚሰሩ በሰዓቱ ድራማ ምናምን ሳይ በረካ መዝናኛ ሀላል መዝናኛ ድራማ አፍሪካ ቲቪ ነው የማውቀው። በፊት ቲቪ አፍሪካ ይባላል ማለት ቲቪ አፍሪካ ልጅ እያለ ምናምን ነገር የአካባቢ ሰው ተሰብስቦ በአንድ ቲቪ የሚያይበት ቦርጫሙ ቲቪ ላይ የሚያይበት ታላቁ ፊልም እና የሚባሉ ነበሩና በሰዓቱ አፍሪካ ቲቪ የሚባል አለ ሞርታል ኮምባት ነው እና ብዙ ፊልሞች አሉና ይሄ ቲቪ አፍሪካ እሱ መስሎኛል አፍሪካ ቲቪ እንዲጀመረ እንዲያልኩኝ። ከዛ ሳይ እስላማዊ ጣቢያ ነው ምናምን ድራማ አለ ምናምን በቃ ጻፍኩላቸው ምናምን ነገር። ከ3 ወር በኋላ መለሱልኝ መስራት ትፈልጋለህ ምናምን አልኩ። ሄድኩኝ ምናምን ነገር ሰይድ ነው ሰይድ መዲ ሽርጥ አድርጎና እንዲህ አድርጎና ነገር እኔ አላቅልም ማለት ሰይድ መዲ ማለት ሚንበር ቲቪ ማለት አሁን ሚንበር ቲቪ በሰዓቱ አፍሪካ ቲቪ ሰራ ነበር። ጄሉ ሚዲያ ነበር የሚሰራ። ሽርጥ አድርጎ እንዲጠምጡ ምናምን ነገር ጦር ኃይሎች ጋር ተገናኘን። ከጦር ኃይሎች ወደዚህ ብዙም አይታወቅም ነበር በነገራችን ላይ ቤተል ምናምን በደንብ አይታወቅም ሁላ በሰዓቱ ማለት ነው አይደለም። መንገድም በስነ ስርዓት እኔ ከጦር ኃይሎች በኋላ ራሱ ከተማ ያለም ሁላ ይመስለኝ ነበር። ከዛ እኔ በቃ እንትን ነኝ ጸጉሬም ትንሽ እዚህ ጋር ወርዶ ነበርና አሳድገው ነበር እዚች ጋር የሆነ ባጆ አይነት ባጆ ነው ይባላል እና ትንሽ እንትን ነኝ የሆነ በቃ ይሄ እንትን ነፃ ስለሆንኩኝ ማለት ነው እንትን ነው ይሄ አስተዳደጌ መጥፎ ሰብአዊነት ባይኖረኝም ግን የሆነ በቃ ጭስ የሆነ በቃ አራዳ የሚባል ልጅ የሆነ አይነት ነገር ለማሳለፍ ጥረት አደረግ ነበረ። ግን እና መጣሁኝ ምናምን ነገር ሳይደ ነገር እንጂ ነው ምናምን አልኩኝ። ከዛ ተገናኘን በስልክ ሲያወራኝ ማለት ሳወራ ጎበዝ ነኝ በስልክ እንደ ትልቅ ሰው ነው አክት ማድረገው ምናምን ነገር በደንብ አወራለሁ። ከዛ አወራ ምናምን ነገር ምናምን ፈርቶኛል እሱ እኔም ፈርቼዋለሁ። እኔ የፈራሁት ማለት ሙስሊም እንትን ነው በቃ ትልቅ ሸህ ስታገኝ የምትሰጠው ሪስፔክት አለ አይደለ? እንደ ትልቅ ሸህ ባላየው ግን ለዲን እየለፋ ያለ ሰው ነው። ሽርጥ አድርጓል ደረሳ ሆኖ ነው የመጣውና እኔ ደግሞ እኔ ነኝ ገብተዋላ እሱም ይፈራኛል ቦዘኔ መስየዋል። ከዛ እኔ ስክሪፕቴንም ይዤው ነበረ ወንጀለኞቹ የሚለውን ከዛ አወራ ምናምን ነገር መጨረሻ ላይ አንድ የሆነ ሂክማ የሚል ድራማ አለ። አንድ ሰው ቦዘኔ ሆኖ በጥበብ ወደ አላህ የሚመለስበት የሚገልጽ ድራማ ነበር። ያው ሂክማ ማለት ጥበብ እዛ እሱም ሰራውኝ። ከመስራቴ በፊት ልክ ስንላይ ዛኔ ስነጋገር እቺ ነገር ታነሳታለህ አለኝ ጸጉርና እዛ በሰዓቱ በቀረጻ ሰዓት ላይ በቃ ችግር የለም አብሸር ምናምን ብዬ ስመጣ ሙሉ አንድ ቁጥር ተነስቼው ፍላት ተነስቼለት መጣ ማለት በቃ ይሄን አክል ለዲን ኢስላማዊ ስራ ላይ የመስራት ፍላጎቴ በጣም ሀይ ስለነበረ ማለት መጣሁኝ ሰራው ምናምን ነገር አሪፍ ነበር። ከዛ በኋላ ነው ካስት የተደረኩት ለኑ ድራማ ማለት ነው። እዛም ላይ ኑ ድራማ እኮ በዘኔ ሆኜ ነው የሰራሁት። በቃ ሰው የሳለኝ በዛ ነው መጀመሪያ ባየኝ ገጽታ ነው ታላ ውስጤን አላየውም። ሰይድ ግን ችግር የለም ውስጤን ሳታይ ውጪን አይተህ ከዛ ካስት ተደረኩ ምናምን እዛ ላይ ሙሉ ቦዘኔ ሆኜ ነው የሰራሁት ምናምን ለየት ያለ ካራክተር የሰራሁት አራተኛው ገር ላይ እዛ ላይ ወንድማማቾች ሆነን ምናምን ነገር በቃ በጣም ፈኒ የሚያደርግ የድሮ ሰው ጸጉራችን በጣም አሳደገን ምናምን ነገር እስቲ ቆይ ተንብሌኑን ካገኘው ታሳያለሁ። እዛ ጸጉራችን በጣም ትርክ ስለነበር ማለት ነው። ከዛ በቃ እንትኑ ላይ ነው በቃ ባጭሩ ወደ ጥያቄ ስመለስ አርቱን በጣም እፈልገዋለሁ እና አርቱ ላይ በደንብ መስራት ፈልጋለሁ። አሁንም ድራማም እየሰራ ነው። 2 ሚስት የሚል ተከታታይ ድራማ እየሰራ ነው በአቢክ ኢንተርቴይንመንት። ወደፊትም በጣም ብዙ ድራማዎችን እናመርታለን ብዬ አስባለሁ። አይ ቲንክ ብቸኛ አይደለንም። በእርግጥ ሌሎችም የሚሰሩ ያሉ ይመስለኛል ብዛት ባይኖራቸውም ግን በደንብ ጎልቶ የወጣው የኛ ቻናል ይመስለኛል በድራማው ዘርፍ ላይ ማለት ነው። ኢስላሚክ አርቱን በደንብ እየሰራ ነው ያስባለሁ። ወደፊት ደግሞ ሞር በደንብ አሁን ይሄ በተለይ ዩቲዩብ አካባቢ ላይ ዓለማዊ ድራማዎች በደንብ እየተሰሩ ያለበት ሁኔታ ነው ያለውና ሙስሊሙ አይም አትልም በእርግጠኝነት ገብቶሃል። ፐርሰንቱን ነው እንጂ ማታውቀው በእርግጠኝነት ይመለከታል። ለምን ያንን ከሚመለከት በዛውም ሊያስተምር የሚችለውን ሀሳቦችን ስክሪፕት እያዘጋጀንለት
ኢስላሚክ የሆኑ አርቶችን ለምንድን ነው ማንሰራው ከሚል መነሻነትም ነው እና ብዙ ሳክሪፋይ የከፈልን ነው። ኮስት በጣም ይፈትናል። ስፖንሰር ከሌለ በጣም ኢስላሚክ ስራ በነገራችን ላይ የትኛው ነው ድራማን በለው ምንም ስራ ፋይናንሻሊ በጣም በቃ ሰፖርት አትደረግም። ስፖንሰሮችም ብዙም አያምኑም። ገብቶሃል? አሁን ይሻላል። በፊት ግን በጣም ረብሰሚል እኛ አልኑር አርት ግሩፕ ላይ ከዚህ ከቤተል ተነስተን ጠሩ በእግሬንበት ጊዜ ሰያ ሄራ ላይ ነው የምናገኘው። ወላሂ በእግር ውስጥ ለውስጥ ሄደን ማለት ነው ይሁን አዲስ አበባ ነው አለን ከውባ ምናምን አይተን ምናምን ግራ ገባን። ዝም ብለን እየሄድን ጠሩ ደረስን ከቤተል ተነስተን ማለት ነው በእግር እየሄድን ማን ይናሳያ። በትራንስፖርትም ሩቅ ነው ስፖንሰር ለመጠየቅ መተን እኮ አይደለም በእግር በትራንስፖርትም ሩቅ እኮ በትራንስፖርትም ሩቅ ነው ስፖንሰር ለመጠየቅ መተን ሳይሳካልህ አቢኪ ኢንተርቴንመንት ላይ እንዳልኩ ነው። በቃ በድራማው ዘርፍ ላይ በደንብ መስራት እንፈልጋለን። በተለይ ከ3 ከ4 ወራት ምናምን በኋላ ከረመዳን በኋላ ማለት ነው ያ በግልጽ ቋንቋ ከረመዳን በኋላ በአዳዲስ ሰፊ ስራዎችን እንመለሳለን ብዬ አስባለሁ። እና አሁን ላይ ያው ተወዳጅ የሆነው ስራችን 2 ሚስት ነው። እስካሁን ባለው 2 ምዕራፍ ሄደንበታል። ምዕራፍ 1ም ምዕራፍ 2ም ተጠናቆ ምዕራፍ 3 በቅርብ ቀረጻ ላይ ነው ያለነው። ቀረጻው ልክ እንደጨረስን በተከታታይ የምናስመለከትበት ሁኔታዎች ይፈጠራሉ። ሌሎች ፕሮዳክሽኖችም ከኛ ጋር እየሰሩ ያለበት ሁኔታ ነው ያለው። ስራዎች እያመረቱ ለኛ የሚሰጡበት ማለት ነው። ፕሮዳክሽን ሙሉ እነሱ በደንብ ይሰራሉ። ያው እኛ ፕሮዲስ እያደረግን ማለት ነው። እና በሰፊው ነው በቃ እዚህ እንትን ላይ መግባት ያሰብነው። ኦልሬዲ ገብተናል፣ ግን የበለጠ ተጠናክረን የምንቀጥልበት ይኖራል ብዬ አስባለሁ። ያው ሌሎችም አሉ ከዚህ ስራ ውጪ ሌሎች ቻናሎችም አሉን። ከባለቤቴ ጋር የምሰራበትም ቻናል አለ፣ ፖድካስቶች የምንሰራበትም ምናምንም አለ። በጥቅሉ ዩቲዩብ ላይ ነው ያለሁት ማለት ይቻላል። ወደ ቲቪ ራሱ ኢቨን ድራማዎቹ ለምንድን ነው ወደ ቲቪ ማትወስዳቸው ምናምን የሚሉ መልእክቶች ይመጡልኛል። ቲቪ ላይ ደከመኝ ብዙ ሰርቷል ማለት ስትሄድ ማለት ነው። ማለት እኛ አሁን እውነት ለመናገር በፊት ዝና የሚለው ነገር ይጠቅማል ከሚል አንጻር ማለት ዝና ሲኖርህ ይጠቅምሃል ወደፊት ለሆነ ምንድነው ይባለው የሆነ ገጽታ ግንባታ እዛ ላይ ትሰራለህ ምናምን ነገር ይጠቅምሃል። ግን አሁን ላይ እኛ ይሄ ዝናው ምንም እንደማይጠቅመን አሁን ላይ በቂ ባይሆንም ዝና አለ ብዬ አስባለሁ። እንደውም ከበፊቱ በበለጠ በድራማው ላይ በርግጥ ኑር ድራማ ነው በጣም ቶፕ ማለት በቃ በሰዓቱ ማንንም ይሰራ ስላልነበረው ኑር ድራማ የመጀመሪያም ስለሆነ አሁንም ድረስ ሰው በዛ ስራ አይረሳም። ገብቶሃል? 2 ሚስት ደግሞ ምንድነው የበለጠ እንድንታወቅ ወደ ሞር ሰው ጋር ተደራሽ እንዲሆን ያደረገን በደንብ ድራማው አናላይሲስ ላይ እንኳን በነገባ ሰዎች ቁጭ ብለው በቲቪ የሚመለከቱት ነገር ገብቶሃል? ኢቭን ቪዲዮዎች ይላኩልናል በቲቪ ተመለከቱ ከውጭው ዓለም ላይ ሆነው ቁጭ ብለው ፋሚሊ ቁጭ ብለው ምናምን ነገር ልክ እንደ ሌሎች ድራማዎች ዓለማዊ ድራማዎች እንደሚመለከቱት ምናምን ነገር በቲቪ ቁጭ ብለው ያዩታል ምናምን ነገር ተዋላ። አናላይሲሱ ላይ ፐርሰንት አለው ከሰፊ ፐርሰንት አለው በቲቪ የሚመለከቱ ተመልካቾች አሉንና ስለዚህ እንደዚህ አሪፍ ተመልካች እያለ በደንብ ሙያውን በደንብ መጠቀም አለብህ። እንደዚህ አክብሮ የሚከታተልህ ቤተሰብ ካለ በደንብ እንጠቀምበታለን። ግን ለዝና በዚህ ሰዓት ላይ ይቅርታ አድርጉልኝ የቲቪ ጣቢያዎቻችን ማሻአላ እናንተ መሰሩት ጥሩ ነው እኮ ጥሩ ነው። እኛንም አሳውቃችሁናል፣ ከህብረተሰቡ ጋር አስተዋውቀውናል፣ እድል ሰጥተውናል። በተለይ ጄሉ ቲቪ እንዳልኩ ቅድም ገልጬዋለሁ እድል ሰጥቶኛል። ካሜራማንና ኤዲተር እንደሆነ እድል ሰጥቶኛል። ሰፊ ኢቨን አዘጋጅም እንደሆነ እድል ሰጥቶኛልና ካሜራ እንደውም የተማንበት ካሜራ እንትን የዴሮ እንደዚህ ተይዞ የሚቀረጽበት ይሁን አንዳል ካሜራ አለና ብቻ እዛ ካሜራም በደንብ እጄን እንዳፍታታ አድርገውኛል ምናምን። በዚህ አጋጣሚ እነ ሳሙኤል ጉደታ እናመሰግናለን። ያ ሳሙኤል ጉደታ በነገራችን ላይ አፍሪካ ቲቪ ከጀርባ ብዙ አሁን ሳሙኤል ጉደታ ተብሎ አፍሪካ ቲቪ ሲባል በቃ ሁሉም ነገር ሙስሊሙ ብቻ የሚሰራ ይመስላል ፊት ለፊት ላይ ኡስታዞች ምናምን። ግን በጣም መመስገን ኢቭን የሆነ ሰዓት ላይ ክሬዲት በቃ በግንባር ክሬዲት መሰጠት ካለባቸው ወንድሞች መካከል ሳሙኤል ጉደታና ውብሸት ተካ መመስገን ያለባቸው ሰዎች ናቸው ብዬ አስባለሁና በቃ እንደዛ አሁን ቲቪ ላይ በቃ ለኛ ትልቅ መስዋዕትነት አድርጎልናል። ባጭሩ ጄሉ ቲቪ ጀማል አህመድ በዚህ አጋጣሚ ምክንያቱም ፕሮግራም አዘጋጅም የጀመርኩትም ጄሉ ነበርና ፕሮግራም ዝግጅትም ላይ በቃ አበረታቶኛል። ገብቷል አይደለ? በቃ እዚህም ደረጃ እዚህ ድረስ እንድደርስ የሚያደርገኝ አንድ ጀማል አህመድ ነው ብዬ መሰክርለታለሁና ይሄን ይመስላል። በቃ እኔ ወደ ቲቪ ራሱ መምጣት አልፈልግም። ከመጣሁን
ስፖንሰር አለ ና የሚል አካል ካለ ብቻ ነው መጣውና ለኩራት ምናምን አይደለም ደክሞናልና በዚህ ሰዓት ላይ ያው ቤተሰብ መስርተሃል በደንብ ገቢ ማግኘት አለብህ ገቢ በደንብ የምናገኝበት ቦታ ላይ ስለሆነን የሆነ ድል መሰጠው ለሶሻል ሚዲያው ነው ያስባለሁ ቲክቶክ አካባቢ ላይ በርግጥ የለውም ግን ወደፊት ቲክቶክ ፕላትፎርምን እንጠቀማለሁ ያስባለሁና ሞር ዛጋም አካባቢ ላይ ጥሩ ነገር ከሰራ ጥሩ ገቢ ታገኝበታለህ ቲክቶክ ፕላትፎርም ማለት ነው እኩይ ልሰራበትም ካልክ መጥፎ ነገር ሰራበታለህ ግን ከተጠቀምክበት ጥሩ ነገር ሰርተህ ኢስላሚክ የሆነ ነገር ብለን ሞራጉለተህ ትጠቀምበታለህ ያስባለሁና ወደፊት አላማዬ ትልቅ ፕሮዳክሽን ማለት ፕሮዳክሽን ሲባል እኛ ስራውን እየሰራን ነው እንጂ በማቴሪያል ደረጃ ገና ነንና ማቴሪያሉን የተሟላ ማቴሪያል የተሟላ ስቱዲዮ ይዘህ ምናምን ስቱዲዮም ቢኖረንም ይሄን አክል አርኪ አይደለም ለኛ ግን በቂ ቢሆንም የሆነ ሰንባዲ መጥቶ ትልቅ ነገር እንዲመለከት ነው የምንፈልገውና እሱንም በዚህ አመት አላህ ካለ እናሳካዋለን ቢያስባለው በዚህ አመት ካልተሳካ ቀጣይ አመት ይያለን ብቻ ከአላህ ጋር ትልቅ ነገር እናደርጋለን ቢያስባለውና ይሄን ይመስላል ያው ሌላው መጠየቅ ምንድነው አሁን በአቡኪ ኢንተርቴይንመንት ውስጥ የሰለምቲዎች ወግ ምን አቡኪና ዳዳ ከዛ ወደ እስልምና ኮንተንቶች አሉ ደግሞ ሁለት ሚስት እንዴት ተመረጡ እነዚህ ኮንተንቶች አቡኪና ዳዳ ራሱን የቻለ ቻናል ነው 130 አቡኪ ኢንተርቴይንመንት ድራማ ብቻ ነው ሌላ ምንም አንቀላቅል አሁን ሰዎች ገብተው ቢያዩ ከድራማ ውጪ ምንም ነገር አያገኙ አቡኪ ኢንተርቴይንመንት ወደ 135,000 አካባቢ ሰብስክራይብ ደርሷል አቡኪና ዳዳ 129,000 አካባቢ ነው ያለው ይሄን ፕሮግራም ስንቀርጽ ማለት ነው ከቀርጽን በኋላ ምናልባት አልፎም ሊሆን ይችላልና ዛኪ ሚዲያ ሚልም አለ እሱ ፖድካስት ብቻ ነው የምንሰራው ያንዳንዱ ቻናል ራሱን የቻለ ኮንተንት ነው ያለው ይሄ አቡኪ ኢንተርቴይንመንት ግን ድራማ ብቻ ነው ኢቨን እንደውም አሁን ይሄ ቅርብ ጊዜ እንትን ምርጫም ውስጥ የተካተተ ነው አለ ኢትዮጵያን ሙስሊም አዋርድ ላይ ተካተናል በአቡኪና ዳዳ ነው ለምንድነው አቡኪ ኢንተርቴይንመንት ለምንድነው ዛኪ ሚዲያን ያላከተታችሁ ምናምን ብለን ወቀሳ አቅርበን ነበርና ከአዘጋጆቹ ተደውሎ ተነግሮናል ሶስቱም ተገምግመዋል 50% በዳኛ 50% በህዝብ ነው ተብለናልና ይሄ እንደ ሳምፕል ነው ከሶስቱ አቡኪና ዳዳን ሳምፕል አድርገን ያመጣ ነው ህዝብ እንዲመርጥ 50% ዳኞች ግን ሲገመግሙ ሶስቱም ቻናሎች ናቸው የሚገመገሙት ኢትዮጵያን ሙስሊም አዋርድ ላይ የገባችሁ ጎግል ላይ ሰርች አድርጉ አቡኪና ዳዳን ታገኛላችሁ ቮት አድርጉና ጀማው በዩቲዩበር ዘርፍ እጩ ነው የአመቱ ምርጥ የአመቱ አይደለም 7 አመት ሆነናል 7 አመት ሆነናልና ስንሰራ ማለት ነው አቡኪና ዳዳ ላይ ወደ እስልምና የሚል ፕሮግራም ትልቅ ምን ደሰትበት ኮንተንት ነው ከ70-80% በላይ ታግዘውበታል ማለት ቻሌንጅ አድርገው የመጡ ሰዎች ናቸውና ፋይናንሻሊ ሰፖርት እንዲደረጉ አድርገናል ማለት ነው በደንብ በራሳቸው አካውንት የራሳቸውን ስልክ በማስቀመጥ ነው ሰፖርት እንዲደረጉ ከኛ ጋር ሪሌሽናችን ምንድነው እኛ ቻናል ላይ መቅረባቸው ብቻ ነው እንጂ ሌላ ምንም አይነት እንትን የለም አንዳንድ ቻናሎች ላይ አሉ ገብተዋል በፐርሰንት የሚሰሩ ምናምን ነገር ይሄ ታማሚዎች አካባቢ ላይ ምናምን ነገር እንደ አይነት አሜት ካለኛ ጋር የለም ማለት ሲወራ ስለምሰማ ነውና ብቻ ሙሉ በሙሉ በጣም ታግዘዋሉ ግን ተመልካቾችን ማመስገን ፈልጋለሁ አቡኪና ዳዳ ቤተሰብ አጊያ በጣም መመስገን አለባችሁ ኢቨን ኖርማል ታማሚዎችን ራሱ እስከ 1 ምናምን ሚሊዮን ከ1.5 አካባቢ የሚያስፈልገው ልጅ ነበር የልብ ታማሚ 1.1 ነው እንደዛ ረስቸዋል ብቻ ከ1 ሚሊዮን በላይ እሱን ራሱ በአጭር ጊዜ ውስጥ እንድናሳካ ያደረጉን ቤተሰቦች ናቸው አቡኪና ዳዳ ላይ ያሉ ቤተሰቦች ማለት ነው ክበሩልን ማሻአላህ አቡኪ ወደ እስልምና የሚለው ሴግመንት ላይ እንግባና ወደ እስልምና የሚለው ሴግመንት ላይ ወደ እስልምና የሚቀላቀሉ ሙስሊሞች ከሰራቿቸው እንግዶቻችሁ ማለት ነው በዋነኛነት ነጥባቸው ምንድነው ብለን ማሰብ እንችላለን ማንበብ ነው ያነበው ነባብ ነው ሌላ እንትን የለውም አንዳንዶቹ ታሪኮች ደግሞ መጀመሪያ ሙስሊም ሆነው በተለያየ አጋጣሚ ከይሄ ፋይናንሻሊ ምናምን ነገር ወደ ሌላ እምነት ማለት እንዲ ከስንት አንዱ ነው የሚገርመን በርግጥ እንደዛ ተመልሰው ከዛ ካደጉ በኋላ ካወቁ በኋላ ደግሞ የነበረው ታሪካቸውን መለስ ብለው ሲቃኙ ያው ሙስሊም እንደነበሩ ከዛ በኋላ እስልምናን አጥንተው በድጋሚ ወደ እስልምና የተመለሱ ሰዎችም አሉ ግን አብዛኛው ሰው አንብቦ እንደገና አህላቅ ዋና ፖይንት አህላቅ ማለት የአንድ ሙስሊም ስነ ምግባሩን የተመለከቱ በርካታ ወደ እስልምና የተመለሱ ሰዎች ስነ ምግባሩን አይተው ዳዋ ይቆጥሩት ዳዋ ነው ከዛ በኋላ ነው እስልምና ማወቅ የሚጀምሩት ስነ ምግባሩን አዩት የአንዱ ሙስሊም ስነ ምግባሩን ተመለከቱ ከዛ በኋላ እስልምናን ማጥናት ይጀምራሉ ማወቅ ይጀምራሉ የነበሩበትን እምነት መለስ ብለው ይቃኛሉ ከዛ በኋላ ወደ እስልምና የሚመለሱ አብዛኛው ፐርሰንት እንደዛ ነው እንደው
ከዛ በኋላ ደግሞ የእስልምና ላይ የሚደረጉ የጥላቻ ሰበካዎች ረሱላችን አለይሂ ሰላም ላይ እና እንዲሁም እስልምና ላይ በጥቅሉ በቃ የሚደረጉ ጥላቻዎች ለምን የሚል ጥያቄ ይፈጥራል። እስልምናን እንዲያጠኑ ይጋብዛቸዋል። ለምን ይላሉ። ከዛ ይገባሉ፣ ያጠናሉ፣ ወደ እስልምና ይመለሳሉ ማለት ነው። አብዛኛው ታሪኮቻቸው ያህ ነው። ቻሌንጅ የሚደረጉ አብዛኞቹን ሰዎች እንዲታገዙ እናደርጋለን ማለት በባዶ አንመልሳቸው። ታሪካቸውን ሼር አድርገው እኛ እንደ ዩቲዩብ እኮ ማለት ኢንካም ልናገኝበት እንችላለን፣ ቪው ማለት ነው። ገብቶሃል? ግን ይህ ብቻ አንዳንዴ ስግብግብነት ይመስለኛል። ገብቶሃል? ታሪካቸውን ሼር አድርገው እንደዛ መሰቃየታቸውን እያወቅ ስቃይ ውስጥ መሆናቸውን እያወቅ ዝም ብለህ ማለፉ ትክክል አይደለምና ከዛ አንጻር ቢያንስ ስራ እንዲጀምሩ ምናምን ነገር በሩን እንከፍትላቸዋለን። ተመልካቾችም አያሳፍሩንም፣ ያግዟቸዋል ማለት ነው። ቀጥታ ማግኘት ከፈለጉ ስልካቸውን እናስቀምጣለን የራሳቸው ማለት ነው። እንደዛ ኢቭን አንዳንድ ሰው ፋይናንሻል ብቻ ሰው መድረስ የሚፈልግ ባለፈው እንደውም አንዷ በፊት የኢቲቪ ጋዜጠኛ ነበረች፣ የዋልታ ጋዜጠኛ ነበረች እና ኡስታዝ አቡበክር አህመድን ያሰለመኝ ለፕሮግራም ሲመጣ በዛው ፋሚሊዋ ያው ታሪኳ ያው የኢስላም ቤተሰብ የእስልምና ውስጥ የነበሩ ቤተሰቦች ናቸውና ኋላ ላይ ሰለመች ምናምን ነገር እና የሚያስቀራ ሰው አጣ። ቁርአንን የሚያስቀራ ኢቭን አባቴም በድጋሚ ተመለሰ ምናምን። አባቴም ቁርአን ማወቅ የፈለገ ግን እየተሰቃየን ነው፣ የሚያሳውቀን አካል የሚያስቀራን ሰው እያጣን ነው፣ ማን ያቅራን ምናምን ያለች ምናምን ነገር ብሶቷን በጣም እየተናገረች ነበርና ትክክለኛ ሀሳብ ነው ያስባለው። ለተመልካቾችም በተለይ ንጽጽሩ ዘርፍ ላይ ያላችሁት ወደዚህ ኮንቨርት አድርጎ ወደ እስልምና የሚመለሱ ሰዎችን በደንብ ትኩረት መጅሊስ መስራት ያለበት እንደ ተቋም መስራት ያለበት ነገር ነው የሚያስበው እንደ ኃላፊነት። ምክንያቱም ለምን ይራባሉ፣ ለምን ይጠማሉ፣ ለምን መራብና መጠማት ብቻ ሳይሆን በቃ ኢልሙን በደንብ እውቀቱን በደንብ ማግኘት እየፈለጉ ግን ሰው እያጡ ነውና ቀርበን ልንመለከታቸው ይገባል ብዬ አስባለሁ። ኢንሻአላህ ሻቡኪ በፕሮግራሞች ወይም በቃለ መጠይቆች እንኳንም ሰራሁት እና አስደስቶኛል የምትለው ፕሮግራም ወይም ቃለ መጠይቅ የትኛው? ቃለ መጠይቅ ወይስ ኮንተንት ፕሮግራም? እንደ ኮንተንትም እንየው ወይም ደግሞ ቀርበውም ደግሞ አንተ ጋር በጣም የተደሰትክባቸው ፕሮግራሞች? እኔ ይሄኛው ነው ወደ እስልምና የሚለው ፕሮግራም እኮራበታለሁ። ቅድም እንዳልኩ ነው። ምክንያቱም እንትን ነው ብዬሃለሁ። እኔ ኢንካም አሁን ቪው ላይ ኢንካም አገኝበታለሁ ብዬሃለሁ አይደለ? ግን ደግሞ ይበለጥ የሚያስደስተኝ እነሱ ሲታገዙ ገብተዋል አይደለ? አንዳንዱ ሰው እንደውም ወላሂ ገንዘብ እንስጠህ እንዴ ምናምን ያሉኝ ማለት እዛው የቀረቡ ሰዎች ማለት ነው። ደስ ብሏቸው ይሄን ያክል ልስጥ ምናምን አማና ነው። ገብተዋል አይደል? አማና ብቻ ሳይሆን ንክኪም ማድረግ የለብህም በፍጹም ንክኪ። ምክንያቱም ኮንተንት ፕሮግራምህን ማበላሸት ነው። ገብተዋል አይደለ? ሰው ወደ ሌላ ሊተርጉምብህ ይችላል። እነሱ እኮ ደስ ብሏቸው ለማመስገን ቴንኪው ለማለት ነው። እኔ ግን በፍጹም አልፈልግም ብያቸዋለሁ። ምናልባት በፕሮግራም ደረጃ እኔ ሁሉም በቃ ማለት ለየት ብዬ የማውጣው ኮንተንት የለም። ግን ይሄኛው ነው በቃ ይሄ ወደ እስልምና የሚለው ትልቅ ነገር ነው ብዬ ነው የማስበው። ይበልጥብኛል። ምክንያቱም ሰዎችም እንትን ደውለው ውጪም እዚህም ያሉ ሰዎች ደውለው ይነግሩኛል በቃ ትልቅ ስራ እንደሆነ ትልቅ ፕሮጀክት እንደሆነ ማለት ነው። እንደ ቀላል የሚታይ ነገር አይደለም። እኔ እኮ እንደ ፕሮግራም ነው እየሰራሁት ያለሁት። ግን ስታስበው ቀላል የሚባል ቁጥር አይደለም። ከ70-80 በላይ ሰዎችን እዛ ውስጥም ፋሚሊ ሆነው አሉ ልጆች ያለባቸው ምናምን ነገር ገብቷል አይደለ? ቢያንስ አሁን አንድ ሰው ስናቀርብ ውስጡ ላይ ፋሚሊ አለ። ሙሉ ፋሚሊ የመለስንበት ሰበብም አለ በአንድ ፕሮግራም ማለት ነው። ገብቷል አይደለ? እና 70 ብቻ ሳይሆን በቁጥር እስከ 1000 ሊሄዱብህ ይችላሉ ለፈልጌ ነው። እና የሆነን በርከት ያለን ቁጥር ማገዝ መርዳት ሰበብ መሆን ትልቅ ነገር ነውና ይሄንን ኮንተንት በጣም ነው የምወደው። ኸይር እንግዲህ እንደ ሰው ልትሳሳት ትችላለህ፣ ብዙ ጥፋትም ልታጠፋ ትችላለህና የተጸጸትክበት ወይም አጥፍተህ ይቅርታ የጠየቅክበት ፕሮግራም ምን ይኖራል? ምን አለ? ምንም የለ። ቢኖር ትዝ ይልህ ነበረ? አዎ ምንም የለ። አልሐምዱሊላህ። ምን አለ? እንግዲህ ጥያቄዎቼ እየተገባደደ ነው አቡኪ። ኢስላሚክ ኮንተንት ላይ እንግዲህ ረጅም ጊዜ እንደ መስራትህ ያሉት ፈተናዎች ምንድን ናቸው? ለኢስላሚክ ሚዲያ ብር፣ የስፖንሰር ችግር ኢስላሚክ ሚዲያ ሙሉ ማለት ይቻላል ማለት ነው። ኢስላሚክ እንትኑ በቃ ኢስላሚክ አርት ጋር በተያያዘ ያለው ችግር የመጀመሪያው ችግር ፋይናንስ ነው እንጂ አርቱ በደንብ ነው ያለው። በደንብ አለ ወላሂ በደንብ አለ። መሰራት ይችላል። እንትኖች ሰፖርት ካደረጉ ስፖንሰሮች፣ ድርጅቶች ምናምን ነገር ሰፖርት ካደረጉ በደንብ መሰራት ይችላል። በደንብ አብሮ መስራት ከተቻለ ጥበብ እንዴ ጥበብ እኛ ጋር ምን አለች እኮ
እኔ ጋር ሳይሆን ማለት ኢስላሙ ላይ አለ በደንብ አልተጠቀምንበትም ነው መጠቀም አለብን ብዬ አስባለሁ። እሺ አቡኪ በቅርቡ የኢትዮጵያን ኢስላሚክ አዋርድ አናውንስ ተደርጓልና ሀሳቡ እንዴት አገኘው? እኔ ሀሳቡ ቆንጆ ነው ባይ ነኝ። ምክንያቱም አሁን የቲክቶክ አዋርድ ምናምን ተብሎ ሁሉንም ያካተተ ዘርፍ አለና እዛ ላይ አብዛኛው ሙስሊሙ አልተካተተም። ያልተካተተበት ምክንያት ኮንተንቱ ማለት ይሄ እስልምና ለማሳወቅ ወይንም ኢስላሚክ ነገር ነው የያዘው እንጂ ለቲክቶክ አዋርዱ እንትን አይደለም፣ ሃይማኖታዊ ነገር አይደለም ባጭሩ ማለት ነው። ሃይማኖታዊ የሆነ ሰውን የሚያበረታታ አይነት ነገር ሽልማቶችም ሊሆኑ ይችላሉ። ገብተዋል አይደለ? ቀላል ነገር አይደለም። እውቅና በራሱ ቀላል ነገር አይደለም። ጥሩ ነው ብዬ አስባለሁ። እንደውም የዘገየ ሀሳብ ነው። በእርግጥ ከ10 ዓመት ምናምን በፊት ቢላል አዋርድ ተብሎ ተዘጋጅቶ ነበረ። በሰዓቱ ግን የነሺዳ ብቻ ይመስለኛል እነ ዲኖ አሊ አዘጋጅተው ነበርና አዲስ ነገር አይደለም። ይሄ አዲስነቱ ምንድነው? ሁሉንም ኮንተንት የያዘ ነውና ቆንጆ ነው ብዬ ነው የማስበው። ስህተት ይኖርባቸዋል። ኢቭን እኔ ፌስቡክ ላይ ስህተታቸውን በተወሰነ መልኩ ፖስት አድርጌ ነበረና እንዲያርሙ ማለት ነው። የመጀመሪያም ስለሆነ ቀደም ገልጬዋለሁ። አይ አንዳንድ ስህተት እኮ ማትፖስተውም አለ የመጀመሪያው ነው ብለህ የምታልፈው አለ። ግን በጣም ተች የሚያደርጉ ስህተቶች ለምሳሌ የሆነ ሰንበዲ አዋርዱ ለመጀመሪያ የነበረ ሰው ከዛ በኋላ በድጋሚ ወጥቶ አየሁኝ። ከዛ በኋላ ደግሞ የኛ ቻናሎች ከሶስቱ አንዱ ብቻ ነው የገባው። ገብቷል። መጀመሪያ ምንም አልመሰለኝም። ከዛ በኋላ ግን ማውቆ የቅርብ ሰው መጀመሪያ ውድድሩ ላይ ነበር፣ ከዛ አስወጡት። ገብቷል። እንዴት ይሆናል ማለት በጣም ሪስፔክት የማደርገው የቅርብ ሰው ስለሆነ ማለት ነው። እንዴት እንደዚህ ይሆናል ይሄ ነገር አርሙ ምናምን ብዬ ሌሎች ስህተቶችንም ፖስትኩኝ። ከዛ ወዲያው ነው ምላሽ የተሰጠኝ። በኢንቦክስም ሪከርድ ተደረገልኝ ምናምን ነገር በቃ ስህተቶቹ ታረሙ፣ በከፊል ታረሙ። የአፑም ስህተትም ነበር። ስቲል የአፑም ስህተት አሁንም አለ። አንዳንድ ስህተቶች በደንብ እንትን አልሆነም እና ሰው አፑ ላይ ስህተት የሚፈጠረው ሰውን ለማቅለል ሲመርጥ ለማቅለል በሚል ቀለል አድርገነው ነው። አንዳንድ ይሄ አፕ አሁን ይሄ የቲክቶክ አዋርዱን አይተህ ከሆነ ኦቲፒ ይጠይቃል። ይሄ ግን ኦቲፒ እንዳይጠይቅ ነገሩን ቀለል ለማድረግ በሚል አፑን የሆነ እንትን ዌብሳይቱ ትንሽ መታረም ያለባቸው ነገሮች አሉ የሚል እንትን ሰጥተውናል። መካተት ያለባቸው ብዙ ሰዎችም አሉ፣ እሱንም እናካታለን፣ ኮንተንቶችም እናካታለን የሚል ምላሽ ነው የሰጡት። በጥቅሉ በየአመቱ ቢዘጋጅ ጥሩ ነው ብዬ ነው ማሰበው። ምክንያቱም ሰውን ያነቃቃል፣ ያበረታታል። ገብቷል። አንዳንድ ሰው እንደውም አገለልኩ ምናምን የሚል አካልም አለ። ይህ ስህተት ነው ብዬ አስባለሁ። አገለልኩ ቢል እንኳን ብቻ ሌላ ቀን እናወራዋለን። እስኪ ጊዜ ሲኖር እነዚህ ነገር ላይ ኢንሻአላህ። እንግዲህ በዚህ አጋጣሚ የአዋርዱ እንግዲህ ኖሚኒ ሆናችኋል በዩቲዩብ ዘርፍ። እንግዲህ መልካም እድል እንመኛለን። አቡኪ ለነበረ ጊዜ በጣም ነው የማመሰግነው። ምናልባት ቀረ የምትለው ያለፍነው ያላነሳነው ሀሳብ ካለ እድሉ ያንተ ነው። እኔ ቀረ የምለው ነገር ምንም የለም። አክብራችሁ ስለጋብዛችሁኝ እንደ ሀምዳን ፖድካስት በደንብ በርቱ። እንዲህ አይነት ፕሮግራሞች ፖድካስቶች በጣም መበረታታት አለባቸው ብዬ አስባለሁ እና ዩቲዩብን በደንብ ሙስሊሙ አልተጠቀመውም፣ ፌስቡክንም ቲክቶክን በደንብ አልተጠቀሙ። ይሄ ያልተጠቀመበት ዋናው ምክንያት ምንድነው? የሆነ ነገር ልክ ሲጀምር ለምሳሌ ልክ ኢትዮጵያን ቲክቶክ አዋርድም ተጀመረ፣ የሆነ ማጅራቱን የሚመታ አካል አለ። የሚመታው አካል እኮ ሙስሊሙ ራሱ ነው። በነገራችን ላይ ገብቷል። ይመጣና ሂስዲ መስል በቃ ትችቶቹን ብቻ እኔ አሁን መጀመሪያ አካባቢ ላይ የደበሩኝ ነገሮች ነበሩ መስተካከል ያለባቸው፣ ግን የመጀመሪያ ስለሆነ ብዬ ኡዙር ሰጥቻቸው አልፌያለሁ አይደለ? አሁንም ቢሆን ምናልባት ሀምዳን ፖድካስት ላይ ለምሳሌ አሁን ትንሽ ኢረሮች ሊኖሩ ይችላሉ በዝግጅት ወይ በሆነ ነገር ገብቷል። ከዛ በኋላ ያችን ትንሽ የስህተት ይዞ ደግሞ ለመደቆስ የሚመጣ አካል ሊኖር ይችላል። ከመደቆስ እንቆጠብ። መደቆሳችን እኛ ችግር የለውም እንቋቋማለን፣ ግን መደቆስ እስከ መቼ ነው? ገብቷል። ትችት አይኖር አይደለም፣ ትችት የበለጠ ያጠነክራል፣ ያበረታሃል። እንትን ነው መተጋገዝ አለብን ብዬ አስባለሁ። በተለይ ፕሮዲውሰሮች፣ ስፖንሰሮች በተለይ ኢስላሚክ ሚዲያ ላይ ያሉ ሰዎችን አግዙ፣ አበረታቱ። ሀቅ ነው ብላችሁ ማታበረታቱ ካላችሁም ደግሞ በቃ ይሄ ትችታችሁን ያዙልን፣ ይሄ የምትደቁሱን ነገር ያዙልን ነው። በቃ ራሳችን ተቋቋን ማለፍ እንችላለን። ግን ይሄ ገብቷላ ላፊ ስም መስጠትም ገብቷላ የሌለውን ስም ላፊ ስም መስጠትም ሊኖር ይችላል ምናምን ነገር። ይሄ ለእገሌ አመለካከት ላለው ሰው ነው የሚሰራው፣ ይሄ ፕሮዳክሽን ለእንትን ነው የሚሰራው ምናምን በቃ ስም በቃ እንዲመሰጣት የሚያስፈልግን በቃ ለኢስላም በሚለው እንሰራለን። ሌላ ምንም የሚለው ነገር የለም። ሀምዳን እኛን በተለይ በአብኪንና ዳዳ አብኪን ኢንተርቴይንመንት ላይ ሁለት ሚስት ድራማ ሌሎችም ስራዎቻችን ላይ የምታውቁ ሰዎች ካላችሁ ሀምዳን ፖድካስት ሀምዳን መልቲ ሚዲያ ፕሮዳክሽንን ሰብስክራይብ አድርጉ ቤተሰቦቻችን። ኢንሻአላህ ያው በዩቲዩብ ብቻ እንዳልሆናችሁ ሌሎች ሶሻል ሚዲያዎችም ላይ ትኖራላችሁ ያስባለሁ። እዛም ላይ በምታገኟቸው ቦታዎች ላይ ፎሎ አድርጓቸው፣ ተከተሏቸው። ስለጋበዛችሁኝ አመሰግናለሁ። ኸይር ሀቢቢ እናመሰግናለን በጣም ሹክራን።
ክቡራን ተመልካቾች እንግዲህ የዛሬ ቆይታችንን ከሚዲያ ሰው ከሆነው ከወንድም አብዱልከሪም አብዱረዛቅ ጋር ቆይታ አድርገናል። ጥሩ ነገርን አግኝታችኋል ብለን እናስባለን። በቀጣይ ከሌሎች እንግዶች ጋር እስከምንገናኝ ድረስ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።